እስኪ መጥተሺ አይተሺ ናላሺ ይታዘበው በልሜ ካልሆነ በሌላው እዚያው ነኝ። ጥላሁን ገሰሰ ሲዘፍን መሐሙድ ምግቡን ይቀምሳል። መሐሙድ ደግሞ ሲዘፍን ጥላሁን ገሰሰ ይቀምሳል። መድረክ ላይ ነው፣ በደንብ የተሰራ ነው። ሞት አያስፈራህም? እንደ ሰው ያስፈራኛል። ፊልም ከአቶሚክ ቦምብ የላቀ ጉልበት አለው ይላል። አባቴም ጥንቁቅ ነው በጥበቃነት፣ እናቴ ደግሞ እንጀራ በመሸጥ ነው ያሳደጉኝ። ሀሳቡ የማይወደድ ከሆነ ያ ቁጭትክ ሄዶ የሚቀበለው ሰው ከሌለ አኩራፊ ነው የምትሆነው። ሰባተኛው የማሰብ ደረጃ ጥበብ ነው። በጥበብ የሚያስቡ ኢትዮጵያውያን ነበሩ። አሁን አርቲስት ወደሚለው ሀሳብ መጣ እንጂ ተሸክሞት የነበረው የኢትዮጵያ ወታደር ነው። ጥበብ ማለት ራሱ እኮ መጥበብ ማለት ጠቦ ማሰብ ነው። በዛ በጭንቅ ውስጥ አጋፋሪ የአንድ አስከሬን ክፍል ገናሽ የሚገንዛቸውን ሰዎች ነፍስ ማናገርና ማየት የሚችል ገጸ ባህሪ ድራማ ነው። እንደውም አንድ ሙስሊም ወዳጄ መንገድ ላይ ሲያገኘኝ ቅፍ አድርጎ ሳመኝ። ምን ነው ምናምን ሲል ለኢድ የሰራኸው ማስታወቂያ በአንተ ልክ ገብቶ መስጊድ ውስጥ በዚህ መጠን ማስታወቂያ የሰራ ሰው የለም። ባይሸለም ጥሩ ነበር፣ ግን ደግሞ መሞት ጥሩ ነው። የምድርና አበሳ ቢከላከል። የምጽፈው በስክሪፕቱ አይደለም ኤልያስ፣ በደም ነው። እያንዳንዱ የማወጣው ቃል ህመም ነው። እኔ ዘና ብዬ የምኖርበት ዓለም ላይ አንተ ለምንድን ነው የእኛን መከራ ልትሸከም ራስህን የምታዘጋጅ? ምን ላነሳብ እፈልጋለሁ ሁልጊዜ በጣም የሚገርመኝ የኢትዮጵያ ሙዚቃ አሁን አርቲስት ወደሚለው ሀሳብ መጣ እንጂ ተሸክሞት የነበረው የኢትዮጵያ ወታደር ነው። ማለት ሚሊተሪ ውስጥ የነበሩ ሰዎች ናቸው ሙዚቃ መሳሪያ የሚጫወቱት፣ ሻምበሎች ናቸው ግጥም የሚጽፉት፣ እንደዚህ እና ሚሊተሪውን የሚያቅሰው አርቱን አንደርስታንድ በሚያደርግበት ጊዜ እኔ በአላውቅም ንባብ ሊፈልግብኝ ይችላል። የአሜሪካ የሚሊተሪ ሲስተም ውስጥ አርቲስት ይኑር አይኑር አላውቅም። እና የኢትዮጵያ ሙዚቃ በቲያትርም ጭምር ወይ ውትድርና ይነካካዋል ወይ ኪነ ጥበብ ይነካካዋል። ሁለቱንም አብረው የሚሄዱ ናቸው። አብዛኞቹም ወታደር ነበርኩ ሲሉ ትሰማለህ። ክቡር ዘበኛን ጨምሮ ውስጥ የነበሩት እያንዳንዱ ነገር ያ የሚያሳይህ ነገር ምንድን ነው? ሁሉን ብዙ ነገር ወደ ሀገር እንዲሄድ እድል የሰጠ አይመስልህም ወይ? ከሚሊታሪው ጋር የተያያዘ መሆኑ ቅድምም እንዳልከው ሀገር ፍቅርም ሲመሰረት ምን ደግሞ ከጠላት ወረራ ጋር በተያያዘ የነበረ ሲስተም ስለነበረ ማለት ነውና ምናልባት እሱ ነገር አትገረምም? የወታደር ሜንታሊቲ አለ፣ የሚሊታሪ ሜንታሊቲ አለ። ዲሲፕሊንም የነበሩት በዛ ሴንስ ይመስለኛል። ዲሲፕሊኑን ከወታደርነት ይቀዱታል፣ አርቱ ደግሞ እንዲሁ ከተፈጥሮም ከጸጋም ከትምህርትም ይመጣልና የሁለቱ ሃርመኒ እንዴት ታየዋለህ? በጣም የሚገርም ፖይንት ነው። ውትድርናም ጥበብ ነው፣ ጥበብም ውትድርና ነው። የሁለቱ ደግሞ ቀንጃ ሆነው አንድ ተጠምደው የሚያርሱት ደግሞ ሀገር ላይ ነው። ትልልቆቹ የሀገራችን ሰዎች የሀገራችን አርቲስቶች ከጦሩ ቤት ነው የወጡት። ወይ ከፖሊስ ኦርኬስትራ ነው ወይ ደግሞ ከክቡር ዘበኛ ነው። ወይ ሻምበሎች ናቸው ወይ ደግሞ ሀገር ፍቅርን ማህበርም ካየኸው ለጦርነት ወታደሩን ለማነቃቃት ለመቀስቀስ፣ አርበኛውን ለማበረታታት፣ ሀገርን እንደ ሀገር ለማቆም ከሚደረግ መንገድ ውስጥ ነው። እዚህ ጥበብና ውትድርና የአንድ ሳንቲም ሁለት ገጽታዎች ናቸው። በተለይ በኢትዮጵያ ውስጥ ያኔም እኮ ቅድም አንስተናል። አድዋ ላይም ሲሄዱ 2000 አዝማሪ ይዞ መሄድ ማለት አንዱ ያለ አንዱ አይነሳስ፣ አንዱ ያለ አንዱ አይመጋገብ። በተለይ ደግሞ በኢትዮጵያ የኪነ ጥበብ ጉዞ ውስጥ ጉምቶቹ ሰዎች፣ ትልልቆቹ ሰዎች በኪነ ጥበቡ ውስጥ ብቻ እኮ አይደለም። ደራርቱ ቱሉን ማየት እንችላለን፣ ኃይሌ ገብረስላሴን ማየት እንችላለን። ከፖሊስ ወይ ከመከላከያ ወይ ከጦሩ ቤት ነው የሚወጡትና ዲሲፕሊኑ አንዱን ያግዘዋል፣ አንዱ ጥበባዊነቱ ደግሞ አንዱን ያግዘዋል። የአብዛኞቹም ነገሮች ደግሞ ከሌላውም ዓለም የተቀዱ ስለሆኑ ዲሲፕሊናዊ መንገዱም ያ ስለሆነ ያንን ያደርጓቸዋል። ለምሳሌ መስከረም 2 ወይ መስከረም 1 ከፍተኛ ውድድር ይደረግ ነበረ ብሔራዊ ቲያትር። ለፖሊስ ኦርኬስትራ ሂሩት ተሰራ ከነበረ አጭበርብረው ጎበዝ ከሆነች ጎትታ ለክቡር ዘበኛ፣ ክቡር ዘበኛ ከነበረች ጎትተው ለጦሩ ቤት ለፖሊስ ኦርኬስትራ ምናምን ማምጣት ነበር እና ዲሲፕሊን ነው። ዲሲፕሊኑ ለጥበበኛው ይጠቅማል። ጥበበኛው ደግሞ እንደ ውትድርና መጓዙ በሁለቱ በኩል
ተመጋግበው እንዲሄዱ ያደርጋቸው ነበርና በቲያትርም ቢባል በሙዚቃም ቢባል በብዙ መልኩ ሁለቱ የሚመጋገቡ ጉዳዮች ናቸው። ከዛ ደግሞ ዲሲፕሊናቸው ወታደር ነው። እንግዲህ እንደ አድባርም የምናያቸው ሰዎች በሙሉ ከፖሊስ ኦርኬስትራ ወይ ከጦሩ ቤት መውጣታቸው ብሔራዊ ቲያትርም ሀገረ ፍቅርም ኋላም ነራስ ቲያትር ሌሎቹም የጦሩ ቤት ወይም የፖሊስ ኦርኬስትራና የክቡር ዘበኛ የጥበብ ሰዎች የውትድርና ስራውን እኮ ላይሰሩ ይችሉ ይሆናል። የሚሊታሪ ስራውን ውስጥ ላይሳተፉ ይችሉ ይሆናል። ግን ደግሞ ቀደም ያሉት ሰዎች ደግሞ ውትድርና ውስጥም ጦሩ ቤት ተሳትፈው የሚሊታሪ ዲሲፕሊኑን ማይተው ሰልጥነው በውጊያ አውድ ላይም ተካፍለው ይመጣሉ። ወይ መስመራዊ መኮንን ይሆናሉ ወይ ደግሞ ውትድርና ውስጥ የሆነ ድርሻ ይኖራቸዋል። ከዛ ደግሞ ወደ ጥበብ ሲመጡ ደግሞ በዛው መልኩ ያገለግላሉ። አሁን ላይም ራሱ ትልቅ ከያንያን ትልቅ አርቲስቶች ሰራይ ፍቅሬ ማንሳት ይችላል፣ አሌክሶን ማንሳት ይችላል። ሌሎችም ወይ በሆነ እናት ሀገር ጥሪ ወይ በሆነ መንገድ በውትድርና ውስጥ አልፈው የመጡ ናቸውና ዲሲፕሊኑን ለጥበባቸው መሪ ያደርጉታልና በስራቸው ውስጥ ይገለጣል። ፕላስ ደግሞ ውትድርና እኮ በደም ውስጥ ማለፍ ነው፣ በመከራ ውስጥ ማለፍ ነው፣ በፈተና ውስጥ ማለፍ ነው። በፈተና ውስጥ በዝቅታ ውስጥ በመከራ ውስጥ ደግሞ ያለፈ ሰው ጥበበኛ የማይሆንበት ምክንያት አይኖርም። ጥበብ ማለት ራሱ እኮ መጥበብ ማለት ጠቦ ማሰብ ነው። በዛ በጭንቅ ውስጥ በምጥ ውስጥ ጠቦ ማሰብ ሶ ጭንቅን፣ ምጥን፣ ፈተናን፣ መከራን በሚያልፉበት ጊዜ ጥበባዊ ይሆናሉ። እንደምታውቀው አንተም ለምሳሌ የደርግ ስርዓትን ለመጣል ጫካ ውስጥ የህዋትና ሌሎችም ተዋጊዎች በነበሩበት ወቅት በጣም ትልልቅ የነጋሽ ጸጋዬ ገብረመድህን ራሱ አንድ ኢንተርቪው ላይ አንተን ግጥሞች ጫካ ያለ እናነብ ነበር ብለውኛል አግኝተውኝ ብሏል። ስለ ጸጋዬም በኋላ እናወራለን። እናነብ ነበር ብለውኛል። ትልልቆቹ ሰዎች ግጥም ዜማ ይጽፉ ነበርና ጦሩንም ለማነሳሳት በዚያው ልክ ጥበብ ጠቃሚ ነውና አንዱ አቻ ነውና ያንን ማንሳት ይቻላል። በዚሁ አጋጣሚም ደግሞ የሚሰሩት ሰዎች በጣም ዲሲፕሊንድ ናቸው፣ እንደ ወታደር ናቸው። ተጠንቅቀው ነው የሚሰሩት። ብሔራዊ ቲያትር አንድ ጊዜ አትክልትና ፍሬ የስጋ ብልቶች ሞልቷል በሀገራችን የምግብ አይነቶች የሚል ጥላሁን ገሰሰና ማህሙድ የሚዘፍኑት ዘፈናል ስለ ምግብ ነው። የኢትዮጵያ የስነ ምግብ ኢንስቲትዩት ፕሮዲዩስ ያኔ ወታደሮች ናቸው። በቃ ጥላሁንና ያኔ ፕሮዲዩስ የሚያደርጉት ሰዎች በየቦታው እየዞሩ ከየቦታው ለምሳሌ ምግቡ ላይ ክትፎም ካለ ምንም ካለ ማቅረቢያውን ምኑን በየቦታው ይቀበላል። ከዛ ያኔ ለጣባቴ ለክትፎ ማስቀመጫ ማምጣት መድረኩ ላይ ምን ነበረ መሰለ ጥላሁን ገሰሰ ሲዘፍን ማህሙድ ምግቡን ይቀምሳል። ማህሙድ ደግሞ ሲዘፍን ጥላሁን ገሰሰ ይቀምሳል። መድረክ ላይ ነው፣ በደንብ የተሰራ ነው፣ ፐርፎርም ነው። አንድ አትክልትና ፍሬ የስጋ ብልቶች ምናምን ሲል ጥላሁን ሞልቷል በሀገራችን ካለ ማህሙድ እያሉ ነው። ከዛ ከየሰው ጋር ስለሆነ የሚያመጡት የብሔራዊ ቲያትር ሰዎች ይሄዱና እንትን ያመጣሉ፣ ይጠይቃሉ፣ እንዲሰጡን እንዲያውሱን። ከዛ የጉራጌዎች ቤት ሄደው ነው። ጉራጌ መቼም በስራውም በጥበቡ በምግቡም በስነ ምግባርም አይታማ። ሄዱና እንደው የክትፎ ማቅረቢያ እንደው ፈልገን ነው ሲል መስጠቱን እንሰጣለን፣ ግን እንደው ማህሙድ ምን ሆናችሁ ነው? አይ ግድ የለም ይቅር ከኛ ይለፍ ውሰዱ። ይሄንን እኮ ገበቴ እኮ እሱ አይደል ጣባችን። እንዴት ገበቴ ይባላል? ጣባቴ ነው እንጂ የክትፎ ማቅረቢያው በሚል ተቀይሞ ነው። ከዛ አይ ግድ የለም የጉራጌ ክትፎ ሲቀርብ በገበቴ ነው ያለው። መጀመሪያ ላይ ማህሙድ ግጥሙን የጻፈው ሰው ነው ያሳሳት። የጉራጌ ክትፎ ሲቀርብ በጣባቴ ጉራጌ ሆኖ እንዴት አልተረዳንም ብለው ከዛ ተቀብለው አምጥተው የፈረንጅም የሀበሻ ምግብ በደንብ ተደርድሮ ጥላሁን የአትክልትና ፍሬ ስጋ ብልቶች ሲል ማህሙድ ሞልቷል በሀገራችን የምግብ አይነቶች ሲል ጥላሁን እያሉ ሁለቱም ፐርፎርም ያደርጉና እንደ ወታደር ጥንቅቅ ብለው መድረኩ ላይ ቆመው እየበሉ እየዘፈኑ ምናምን የሚያደርጉት የጋሽ ጥላሁንና የጋሽ ማህሙድ የሀገር ውለታ ግን የሚጣል የሚመረጥም ነገር የለውም። የሀገር አድባር የሀገር አዋይ የኢትዮጵያ ሙዚቃ ዋርካና ምሰሶ ፍሬንድነታቸው ራሱ ይገርማል። ፍሬንድነታቸው ወንድማማችነታቸው ሁለቱም በኢትዮጵያ ላይ ያላቸው ተጽዕኖ የሁለቱም ጉምቱነት ለኢትዮጵያ ያላቸው ፍቅር የሮሃ ባንድ አቀናባሪው ቤዚስት ነው ስሙን ምናልባት ለጊዜው ዘነጋሁት። እሱ ያቀናበረው ጆቫኒ ሪኮ ያቀናበረው አንድ የኢትዮጵያ ሙዚቃ አለ እርግጥ ያለ ማህሙድ የሚጫወተውና አለብኝ ውለታሽ እናት ሀገር በቃ ሌላ ጉዳይ ነው። ጥላሁን ነው፣ ማህሙድ ነው። ማህሙድ ደግሞ ሌላ ነገር ነው። ደግሞ ማህሙድ ደግሞ ሌላ ሰማይ ነው፣ ደግሞ ሌላ ተአምር ነውና
እነዚህ ሰዎች ከጦር ቤት መውጣታቸው ከኦርኬስትራ መውጣታቸው አንዱ ማረቁ አንዱ መሞረዱ በኢትዮጵያ ሙዚቃ ኢንዱስትሪ ደግሞ ትልልቆቹ ደግሞ ያላነሳ ናቸው በስም የምናውቃቸው የማናውቃቸው የግጥምና ዜማ ደራሲዎችም ሙዚቃ አቀናባሪዎችም ከሙዚቃ ጀርባ የነበሩትም ያኔ በእያንዳንዱ የሙያ መስክም የነበሩ ሰዎች ከጦር ቤት መውጣታቸው የኢትዮጵያን ኪነ ጥበብ መስመር አስይዘውት ነበርና ምናልባት ዛሬም የኢትዮጵያን ኪነ ጥበብ ወታደራዊ በሆነ ዲሲፕሊን ብንመራው ዛሬ ላይ የምናያቸው መንገራገጮች መውጣት መርዶች ላይኖሩ ይችላሉ። አሁንም ቢሆን ግን የኢትዮጵያ ኪነ ጥበብ ላይ ያለ እያንዳንዱ ሰው በማይመች ሁኔታ ውስጥ ለሚሰራው ነገር በሙሉ ደግሞ ሊከበርና ሊመሰገን ይገባዋል። ወደ ጠቅለል ወዳሉት ጉዳዮች እየመጣሁኝ ነው። አንተን አሁን መራሄ ምስል ብሎታል ሄኖክ አየለ። ዳይሬክተር ወደ መሆን ወደ ጸሐፊ ወደ መሆን ስክሪፕት ወደ መጻፍ የመጣው የታየህበት ስራዎች አሉ። ስለና አጋፋሪ እንድንጨዋወት አስባለሁኝ። ከዛ በኋላም ቅድም ብለዋል ሾርት ሙቪዎችን ከመጻፍ ከማዘጋጀትም ከሌላምና ወደ አንተና ሲኒማ እንሄድና በዛው ደግሞ አጋፋሪ የሚለው ሐሳብ እንዴት መጣ? እንዴት ተሰራ? አለማየሁ ታደሰ በጣም በጥሩ ሁኔታ ከተጫወታቸው ካራክተሮች መሃል ነው ለኔ። እሱ ሲትኮም ነው የሚባለው እሱ ጀነሩ አይደለም ግን ነው ኤፒሶዲክ ድራማ ነው። የሚነካካቸው ጃነሮች አሉ። ስለ አጋፋሪ እናውራ። በዛውም ደግሞ ስክሪፕት ስለ መጻፍም ስለ እነሱ ጉዳዮች ደግሞ እናንሳ። ከዚህ ቀድሞ አንድ ገጠመኝ ላንሳለ ይላል። እኛ ሰፈር ውስጥ የኢትዮጵያ ብሔራዊ ቡድን ወጌሻ የሆነው እንዲሁም ደግሞ በጣም እጁ በፈዋሽነቱ የሚታወቀው ይስሐቅ ሽፈራው በጣም ጉምቱ ሰው ነው። በጣም ትልቅ ሰዎች ይፈወሳል። አረ ብዙ ጊዜ አሽቶ አድኖኛል። የአካባቢያችን ውስጥ ያለ ሰው ነው። አሳዳጊያችን ነው። እንደ አካባቢ ማህበረሰባችን ውስጥ ይከፈላል። ማንም የአካባቢ ማህበረሰብ ሲታሽ ከፍሎ ያውቅ። 5-6 ብዙ በተለያዩ ጉዳቶች አስተናግጄ ሄጄ ታከማለሁ። ማንም ሰው አይከፍልም። አሁን ራሱ ዋጋው በጣም ተመጣጣኝ ዋጋ ነው። ግን አገሪቷ ላይ ያሉ የሚባሉ ሰዎችን በሙሉ ቤተ መንግስት ሁሉ ተጠርቶ ሄዶ አገልግሎት ሰጥቶ የተመለሰበትም አጋጣሚ አለና ትልቅ ሰው ነውና እሱ ጋር ብዙ አይነት አርቲስቶች ይመጣሉና አንድ ሰው ዴክስ መኪናውን አስፓልት ዳር አቁሞ እኛ የምንጫወትባት አስፓልት ዳር አቁሞ ይገባል። ከዛ ገብቶ ታሽቶ ምናምን ትንሽ ወለም ብሎት ይመስለኛል እጁን ወይ ጣቱን እግሩን ከዛ ይወጣል። ከዛ የአካባቢያችን ሰዎች እንወዳለን እናደንቃለን በጣም ደስ የምትል ተዋናይ ነህ እናከብራለን ምናምን ይሉታል። እኔ እያየሁትና ሰንበት ቤቱ ቲያትር መሰለኝ በጣም ደስ አለኝ ሳይ። ከዛ ኩዮቼ ጓደኞቼ ምናምን ነበሩ። እኔ ሳድግ ከዚህ ሰውዬ ጋር እሰራለሁ አልኳቸው። ሳቁብኝ ምናምን ትልልቆቹ ምናምን ብለውኝ አለፉኝ። እሰራለሁ አልክ? ሳድግ እሰራለሁ ከሱ ጋር አልኩኝ። ሲስቁብኝ ቤት ገብቼ ለእናቴ ነገርኳት። እሰራለሁ አልኩኝ። ከሆኑ አመታት በኋላ የአጋፋሪ ፕሮዲውሰርና መነሻ ሐሳቡን ያመጣው ታምራት አበበ በጣም የቅርብ ወዳጃችን ነው። እንደዚህ ልሰራ እያሰብኩ ነው አለኝና ሄዶ አንድ ሰው ካስት ያደርጋል። ካስት ላይ ያደረገው አብሮ ሲሄድ አብሬ ሄጄ ነበር። ከዛ እኔ ሌላ ቦታ ሄድኩኝ። ካስት ያደረገውን ሰው አየው አወራ። ከዛ የመጀመሪያውን 2 ክፍል በጣም ማከብረው የምወደው የሙያ መምህሬም እንደ ጓደኛ ቅርቤም እንደ ታላቅ ወንድሜም መካሬም የሆነው ሄኖክ አየለ 1ና 2ን አዘጋጀ። ይሄ ድራማ አጋፋሪ ነው። እኔም ያየሁት ሰው አለማየሁ ታደሰ ነው። 3ኛው ክፍል ላይ የአንድ ወታደር ታሪክ ጽፌ መጣ። ሄኖክ አየለ ጋር አብረን ለመስራት ጀምረን ከዛ ረጅም ጊዜ አጋፋሪ በኮሮና ምክንያት ተቋረጠና ሄኒ ወደ ሌላ ፕሮጀክት ሄደ። እኔ ፕሮጀክቱን ይዤ ክፍል 4ና ክፍል 3ን ከጸጋዬ ዮሐንስ ሌላ በጣም ከመወደውና ከማደንቀው የነስላንች የነላውንደሪ ቦይ የመጨረሻው ቀሚስ ራይተርና ዳይሬክተር ለኔ በጣም እንደ አራያ ከማዩ ሰው ጋር አብረን አዘጋጀን። ማንን? አለማየሁ ታደሰ። በልጅነቴ ምን አልኩ? ከዚህ ሰውዬ ጋር እሰራለሁ። የመጀመሪያ ድራማ ምን ቢሆን ጥሩ ነው? አጋፋሪ። ይሄ አጋጣሚ ለኔ እንደ አጋጣሚ ብቻ አልነበረም። የልጅነት ነው። የመጀመሪያ የቴሌቪዥን ተከታታይ ድራማ ድርሰቴ ነው። የመጀመሪያ ቴሌቪዥን ተከታታይ ድራማ ዳይሬክት ማድረጌ ነው። ከዛ ፊት ቴሌቪዥን ጣቢያ ውስጥ ተቀጥሬ አመት ያክል ሰርቼ ወጥቻለሁ። የተለያዩ በዳይሬክቲንግ በፕሮዲዩሲንግ ከዛ ፊት የሞከርኳቸው ከተማሪነትም ጀምሮ አጫጭር ድራማዎች ዶክመንታሪዎች ምናምን አሉ።
ሰው ግን የመጀመሪያ በሰዎች ዘንድ የሚታወቅ ባለ 16 ክፍል የመጀመሪያ ድራማዬን ስጽፍና ሳዘጋጅ በጣም ከምወደው ከማከብረው ከልብ ወዳጄ እንደ ታላቅ ወንድም ከሚመክረኝ ከአለማየሁ ታደሰ ጋር ሆነና አልዬን ማዘጋጀት ከአልዬ ጋር መስራት መማር ነው፣ መባረክ ነው። ሁልጊዜ ወደ አጋፋሪ ሲሄድ ሞትን እያሰብኩ ነው የሚሄደው። ምክንያቱም አጋፋሪ ሰዎች አይተው ሊሆኑ ይችላል፣ ካላዩትም እንዲያዩት በዚህ አጋጣሚ እመክራለሁ። አጋፋሪ የአንድ አስከሬን ክፍል ገናሽ የሚገንዛቸውን ሰዎች ነፍስ ማናገርና ማየት የሚችል ገጸ ባህሪ ድራማ ነው። እሱ የሚገንዝበት ክፍል ውስጥ የተማረ ያልተማረ፣ ሀብታም ደሃ፣ ሴት ወንድ፣ ትልቅ ትንሽ፣ ሁሉም አይነት የማህበረሰብ ክፍል ይመጣል። ከመጡት ሰዎች ጋር ያናግራል። እሱ ነፍሳቸውን እያየ ያናግራል። እሱን ደግሞ በረዳትነት አብሮ የሚሰራው ደግሞ ጥንቅሾ የሚባለው ገጸ ባህሪ ደግሞ ምንም አየ። ስለዚህ እሱ የሚመስለው የሆነ አእምሮ ተነክቶ ፈፍ አድርጎት ነው የሚመስለው እና ደግሞ አስከሬን ክፍል ውስጥ ነው በጣም ይፈራል። እኛና አባቶቻችን እንደማለት ነው። እኛና ያለፈችው ኢትዮጵያ እንደማለት ነው። ይርቅብናል፣ አናውቀውም። እኛና አሁን ያለንበት ዘመን ይመስላል። አጋፋሪ ሞትን ነው። ለእኔ ሞት ደግሞ በጣም ትልቅ ቁም ነገር ያለው ጉዳይ ነው። ሰው ከኖረ ይሞታል፣ ከሞተ ደግሞ ትንሣኤ ያለው። ትንሣኤውን በጎ ማድረግ ከፈለገ ሲኖር ሞቱን አስበው በጎ አድርጎ መኖር ያለበት። ይህን የሚያሳይ ነው። ብዙ ታሪክ ብዙ ነገር ያነሳልና ሞትን እያሰብኩ ነው። ከቤት በጣም በጠዋት ወጣለሁ፣ በጣም በሌሊት ነው የምወጣው አጋፋሪን የምንቀርጽ ቀን። ከዛ በባስ ነው መሄድ የምፈልገው ከብዙ ሰዎች ጋር ብዙ ሰው እያየሁ ስለ ሞት እያሰብኩ። ከዛ 4 ኪሎ ስለምንቀርጽ ስላሴ እገባለሁ። ስላሴ 30-40 ደቂቃ ቆይቼ ጸሎት ማድረጌ መቃብሮቹንም አይቼ እሄዳለሁ። ከዛ አሌክስን አገኘዋለሁ። እኔ ጻፍኩትንም ክፍል ይሁን ወይ የሌሎችን ሰዎች ሳዘጋጅ ከአሌክስ ጋር አብሬ ትንሣኤ ያደርጋለሁ። በጣም የአጋፋሪ ካራክተር ብርሃንን ነው የሚያነሳው። የዘመመ የወደቀ የሚመስልን ሀሳብ ቀና የሚያደርግ ትልቅ ተብሎ የተከበረን ነገር ስተት እንደሆነ ልክ እንዳልሆነ የሚያሳይ እውነቱን እውነት ሐሰቱን ሐሰትን የሚል ካራክተር ነውና ፍጹም አይደለም፣ ይወድቃል፣ ይነሳል። ግን ደግሞ በሚመጡት በእያንዳንዱ ክፍሎች ውስጥ በጎ ሀሳቦችን ለመናገር የሚሞክር ነውና ጋሽ አብራራ አብዶ ተውነዋል፣ ጋሽ ሰላይ ተውነዋል፣ ወለላዬ ተውናለች፣ እነ ምስራች ግርማ፣ እነ ዳኒ ጥሞ፣ በጣም ብዙ አክተሮች ትልልቅ አክተሮች ተውነዋልና ከነዚህ አክተሮች ጋር መስራት በራሱ ደግሞ ሌላ ደግሞ ያሳያል። ከአሌክስ ጋር መስራት ብቻውን በእያንዳንዱ ዝግጅቱ ዲሲፕሊኑ ተቀመጥ ካላልከው አይቀመጥም። እያንዳንዷን ነገር አስቦ አቅዶ አጥንቶ አንብቦ ተዘጋጅቶ ነው የሚመጣ። ያከብረሃል። እኔ በህይወቴ ሌላኛው ጥፋት አጋፋሪ ነው። አሌክስ አንድ ቀን ያለኝ ቃል እስካሁን አእምሮዬን ይነካኛል። ሙሴ ንቁና ቀልጣፋ አስተዋይ ልጅ ነው አለኝ። ለእኔ ከባድ ንግግር ነው። ለሰዎች ሊያስደስት ይችላል። አዎ ያስደስታል። ግን ደግሞ አደራ ነው። አደራው ይከብዳል። በኢትዮጵያ የቲያትር ጉዞ ውስጥ፣ በኢትዮጵያ የሲኒማ ጉዞ ውስጥ፣ በኢትዮጵያ የትወና ጉዞ ውስጥ አይከን ተብለው ከሚቆጠሩ ከትልልቆቹ ሰዎች መካከል አንዱ ሰው እኔን ታናሹን አክብሮ ሲያመሰግን፣ አንድ ጊዜ ደግሞ ልደቱን አክብረንለት ቆንጆ መልእክት አስተላለፍኩና ያንን አጋጣሚ ተንተርሶ ከባለቤቱ ማርቲ ጋር ጀጎል ቲዩብ ላይ ፕሮግራም ሰሩ ስለኔና በጣም በእውነት ይሄ በራሱ ሌላ ትትናን ያሳያልና አጋፋሪ በጣም ትልቅ ድራማ ነው። በጣም ትልልቅ ሰዎች ጽፈዋል፣ አዘጋጅተዋል። ከክፍል 3 ጀምሮ እስከ ክፍል 16 የመጀመሪያውን ሲዝን ኢትዮጵያ ቴሌቪዥን ላይም ታይቷል፣ ዩቲዩብ ላይ ማግኘት ይቻላል። መጀመሪያ የታየው ዴስ ቲቪ ላይ ነው። ይህን ደግሞ አብረን እንድንሰራ ያደረገውን ታምራት አበበን በጣም ላመሰግነው እወዳለሁ። ያኔ አብረውኝ የሰሩ ሰዎችንም በሙሉ ደግሞ እያንዳንዳቸው በጣም ይመሰገናሉ። አልየን ጨምሮ በወቅቱ ጥንቅሹን ይጫወተው የነበረው ዞላን ጨምሮ ዘላለም የምልታዝ ላይ ሱዳን ነው የሚጫወተው ልጅ ማለት ነው። በጣም ጎበዝ የስነ ጽሁፍ ባለሙያ ነው። በጣም ትልቅ ትምህርት ያለው ልጅ ነውና እያንዳንዱ ሰው የሚደነቅ የሚወደድ ነበር። አጋፋሪ ያነሳቸው የነበሩ ሀሳቦች ደግሞ ልዩ ልዩ ናቸው። ምናልባት አንዷ ምሳሌ ላንሳለ። እንግዲህ ቅድም አንስተናል፣ ጨርቆስ ነው ሰው አካባቢን ሀሳቦቼን የምሰበስበው ከእናቴ ከአባቴ ከቶቼ ከጎረቤቶቼ ነውና አካባቢያችን ውስጥ በምሽት ስራ ትተዳደር የነበረች ልጅ አንድ ልጅ አለችና በጣም የዋህናት፣ ሰውነቷ ግዙፍ ነው፣ ጣጣ የላትም። ቀን ልዩ ልዩ ነገሮችን ስታረግ ትውላለች፣ ማታ ወደ ምሽት ስራዋ ትሄዳለች። ንግግሯ ጣጣ ለመኖሯ ምናምን ሌላ ካራክተር ነው ያላት። ዘወትር አያታለሁ፣ ጓደኞቼ ቤት ታመሻለች፣ እሄዳለሁ፣ አያታለሁ፣ መለሳለሁ። 6 ወር ዝም ብዬ እየሄድኩ አያታለሁ። ከዛ ህይወት የሚል አንድ ስክሪፕት፣ አበባ የሚል አንድ ስክሪፕት ጻፍኩኝ። የምስራች ግርማ በጣም ጎበዟ ተዋናይ እሷ ነች የተጫወተችውና ታመመች ይቺ ልጅ በአጋጣሚ። ይቺ የምሽት ስራ የምትሰራው የአካባቢ ልጅና በጣም አዘንኩኝ።
የአጋጣሚ ጉዳይ ሆኖ እኔ ስክሪፕቱን ስጽፍ እንዳረፈች አድርጌ ነበር የሷን የህይወቷን ጉዞ የጻፍኩትና ታማ አረፈችና ለቀብሯ ሄጄ በጣም ጸጸት ተሰማኝ። አሟርቼ ይሆን? መቼም ጊዜዋ ነው፣ ጥሪም ነው። የሰው ልጅም መቼም ኖሮ መሞት ነው። ግን ደግሞ የኔ ማሟረት መሰለኝና በጣም ነው ያለቀስኩት ለቅሷ ላይና አስታውሳለሁ። እሷን እየቀበርን ሌላ በጣም የሙሽራ ፎቶ ነው የያዙት። ከተጋባች አመት የማይሞላት ሴት በቃ በጣም በሚያሳዝን ሁኔታ እናቷ፣ አባቷ፣ ባሏ እያለቀሱ በእኛ ቀብር መካከል ቀጨኔ ነው የቀበርናት ያቺ አካባቢያችን ልጅ በእኛ መሀል ቆርጠው ሄዱና ህይወት እያሉ ያለቅሳሉ። ህይወትን ስሟን ወሰድኩና አበባ ብዬ ለነበረችው ለአካባቢ ልጅ ሰጠውና እሱ ስክሪፕት ተሰራ። በጣም ፔንፉል ክፍል ነው። አንዲት በአስተዳደጓ በኑሮዋ በህይወቷ አጋጣሚ ወደ ምሽት ስራ የገባች አረብ ሀገር ሄደች። ኋላም ደግሞ ኑሮ ስላልተሳካላት የምሽት ስራ የጀመረች ከሰውነቴ ይልቅ ስለ ሴትነቴ ይታገሉልኛል ብላ የምታስባቸውን ሰዎች የምትወቅስ ኑሯችንን የምታይ ከአንዱ ጥግ ያለውን የአኗኗራችን ዘይቤ የምታዘብ ልጅና ይህን የመሰሉ ክፍሎች ገናም ደግሞ የአንድ ባስ ሹፌርና ትኬተር ባለቤታቸው ስቶሪ፣ አንድ ደግሞ የምርቃቱ ቀን ህይወቱን ያጣ ልጅ ስቶሪ፣ አንድ ደግሞ መንገድ ዳር ቆሞ ጎፋ እንዳለው ለማ ፍቅረኛውን የሚጠብቅ ልጅ ገጸ ባህሪ፣ የአንድ ገበሬ ስቶሪ፣ የአንድ ደግሞ ወታደር የነበሩ ኋላ የእርዳታ ድርጅቱ ተቀጥሮ ይሰሩ የነበሩ ሰውዬ ታሪክን፣ የአንዲት ጠበቃ በሕክምና ስህተት የሞተች ሴትን ታሪክ፣ የአንድ ደግሞ በሌብነት የተጠረጠረ ልጅ ታሪክ፣ ሌሎችም ክፍሎችን ለመጻፍ ሞከርኩኝ፣ ለማዘጋጀት ሞከርኩኝ አብሮኝ ካሉ ልጆች ጋርና አጋፋሪ የህይወትን ሌላኛውን ገጽ የህይወትን ሌላኛውን ምዕራፍ የህይወትን ሀሰሳ የህይወትን ትርጉም ፍለጋ ነው። ለኔ የኪነ ጥበብ ስራ የህይወትን ጥልቅ ትርጉም የህይወትን ሌላኛውን ጀርባ ያልታየውን መንገድ ማየትና ማፈላለግ ማሰስ ነውና ለመረዳት በመሞከር ውስጥ ያለ የመጀመሪያ ስራዬ ነውና አጋፋሪ በብዙ ስህተቶች ውስጥ የሰራሁት ስራ ነው። የተማርኩበት ስራ ነው። በጣም የምወደውም ስራ ነውና 16 ክፍል የመጀመሪያው ሲዝን ከና አልዬ ጋር ከሌሎችም ወንድሞቻችን ጋር አዘጋጅተናል። ይሄን ይመስላል። ሞት አያስፈራህም? እንደ ሰው ያስፈራኛል። ግን መድኃኒት ነው። ባንሞት ምን እንሆን ነበር? ሞት ብርሃን ነው። ከጥላው ዓለም ወደ እውነተኛው ዓለም ሽግግር ነው። በደግ በመልካም ለሄደ ወደ ብርሃኑ ይወስደዋል። በክፉም ለሆነ ወደሚገባው ይወስደዋል። ፍርድን እኛ እናስቀምጥ። ፍርድን የሚያስቀምጠው አንድ አምላክ እግዚአብሔር ነው። ግን ደግሞ ወደሱ ሽግግር የምናደርግበት ነው። ይሄ የከበበንን ይሄ አንቆ የያዘንን ሰውነት ሰብረን በነፍስና በመንፈስ የምንኖርበት ካደለን ከክብሩ የምንቀላቀልበት ከእግዚአብሔር መንገድ የምንሆንበት መንገድ ነው። ካላደለንም ደግሞ እንደየፍርዱ እንደ እግዚአብሔር እንዳደለውና የሆኑ ሰዎች ሞት ለዓለም ረፍት አልሆነ። የሆኑ ሰዎች ሞት ለሀገር ረፍት አልሆነ። የሞቱ የማይመስሉ ሰዎች ሞት ረፍት አልሆነንም። የከበዱ አይነቀነቁም የተባሉ ሰዎች አላረፉ። ዛሬ ላይ ያሉ ሰዎች የሚነቀነቁ ያልመሰሉን ሰዎች ሁሉ ነገ አያርፉም። ዛሬ አይሞቱም። ታዲያ ሞት መድኃኒት አይደለም። ደግ ሰው ሲሄድ ደግሞ ሀዘን ነው። መልካም ሰው ሲሄድ ደግሞ ደግ ሳይበረክት ሲቀር ደግሞ ፈተና ነው። ግን ደግሞ ማሸነፊያ ነው። ቢበዛ 60 70 80 እንኖር ይሆናል። በ60 70 ግን የጥሪ ደውል አይደለም። ለምንኖርበት አላማስ አይደለም። ምን ሰርቼ ላልፍ ነው የምንለው? ለስማችንስ መጠሪያ ለመኖራችንስ መንገድ አይደለም። ሞትስ የተሸነፈልንና በአምላክ ድል የተደረገልን የብርሃን ሽግግር መንገድስ አይደለም። እኔ እናቴን ባጣስ አያስፈራኝም። ወዳጄን ባጣስ አያስፈራኝም። ኤሎይ አንተን ባጣ አይሰብረኝም? ይሰብራል፣ ያስፈራል። ክፉ ነው ሞት፣ ሀዘን ነው ሞት፣ ሰቀቀን ነው ሞት። በተለይ ደግሞ በማይገባ መሟት የአሞራ ሲሳይ ሆኖ መሞት ያሳዝናል። የወንድ ልጅ እናት ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ ሲል አንጎራጓሪው ሳይቀበሩ መቅረት፣ እንደ ዋዛ ወጥቶ መቅረት፣ ጠዋት ያዩት እንደ ጤዛ ማታ ሲረግፍ አለ ያሉት የተመኩበት በአንድ ምሽት ሲናድ አባቴ ያሉት ማታ ሲቀር እናቴ ያሏት
ስትነጠቅ፣ ወገን ሲነጠቅ፣ እህት፣ ወንድም፣ ወዳጅ ተው ሁሉ ይቅር፣ ወገን ሕፃን ልጅ ሲነጠቅ ሞትማ ይሰብራል። በማይገባ መንገድ ሰው ሲሞት ይሰብራል። አንዳንዴ ሞት ባይኖር ያስብላል። ግን ደግሞ ወዲህ ደግሞ መድኃኒት ነውና በማይገባ መንገድ ሲሆን ይሰብራል። አጋፋሪ ላይ አንድ የምርቃቱ ቀን የሞተ ልጅ ስቶሪ ነበረን እና የምርቃቱ ቀን ከረባት ይረሳና ለማምጣት ከአዳራሹ ከነበረበት አዳራሽ ወደ ዶርም ነው የሚሄደው እና ድንገት የብሔርና የምን ግጭት ይነሳና መራመድ አልቻለም። ይባስ ብሎ ይዘውት የደቦ ፍርድ ይፈረድበትና በለው 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 ተብሎ ተደብድቦ ይገደላል። እውነተኛ ታሪክ ነው። ያ ልጅ ይሞታና አጋፋሪ ጋር ይመጣል። አጋፋሪ ጋር መጥቶ የሞታ አልመሰለውምና መውጫ በሩ ቤት በኩል ነው ይለዋል። ሰዓቱን ያያል። ሰዓቱ እንደቆመ ያያል። ለመሄድ ይሞክራል። ሰዓት አይሰራም። እምቢ አለኝ እኮ አጋፋሪ ይለዋል። አንተ እኮ ከጊዜ ውጭ ነህ ይለዋል። ይወጣል፣ ይመለሳል። ተስፋ ቆርጦ መሬት ላይ ወድቆ ፀሐይ ጠለቀች ይላል። ፀሐይ የካራክተር እናቱ ስም ነው። እናቱ በብዙ ፈተና ውስጥ ያለ አባት ያሳደገችው እድሜዋን የገበረችለት ማዲያት ያወጣችለት ከሰው ተራ ያወጣችለት ደም ግፊት፣ ስኳር፣ ሌላም ህመም የታመመችለት እንደኔና እንዳንተ እናት መከራ የከፈለችለት እናት የምርቃቱ ዕለት ልጇ ይገደላል። እዛው ስቶሪ ላይ ጓደኞቹ በማዕረግ የተመረቀ ልጅ ነው። ዋንጫውን፣ ሜዳሊያውን፣ የባርኔጣውን፣ መነሳንሱን፣ ጥቁር ካባውን ይዘውለት መጥተው እንኳን ደስ አላችሁን እንዲዘፍኑት አድርጌዋለሁ። ካራክተሮቹ ካራክተሩን ይለዋል። ያው መቼም አጋፋሪ ያጽናናል። ያው መቼም አንተ የሞትከው አጋጣሚ አይደለም፣ ስርዓት ነው የገደለኝ፣ ስርዓት አይደለም እኔን የደበደቡኝ ሰዎች እንኳን የተጫነባቸው ነገር ነው እንዲገሉኝ ያደረጋቸው እያለ የሞትን ክፉነት፣ የሞትን አሳዛኝነት፣ የሞትን ሰባሪነት በሱ መንገድ ይናገራል። ወዲህ ደግሞ የሞትን ትንሳኤነት በአንድ ቀን የሞቱ የባስ ትኬተርና ሹፌር በሆኑ የደንቡን አድርገው ተዘገጃጅተው ነጭ ለብሰው ሞታቸውን ናፍቀው መጥተው ደግሞ የሞቱ በእድሜ የተሸኙ ሰዎችን እናያለንና ስቶሪው ላይም አንዳቸው ካራክተሮቹ አንዳቸው ከተጉለት አንዳቸው ከቦንጋ ሀረር ላይ ተገናኝተው ተጋብተው አዲስ አበባ መጥተው የባስ ትኬተርና ሹፌር ሆነው የሚኖሩ ሰዎች ስቶሪ ነው ይሄኛውና በዚያ በኩል ያየነው ሀዘን በዚህኛው በኩል ስናክመው ከሰሜን ከምዕራብ ምስራቅ ላይ አገናኝቶ ደግሞ አንድ አርጓ ኑሮ በፍቅር ደግሞ በምድር ኖረው በሞት ሲሸኙ ደግሞ አንዳንዴም ብርሃን ነውና ደግ ለሰራ መልካም ላደረገ ሞት ባይሸለም ጥሩ ነበር፣ ግን ደግሞ መሞት ጥሩ ነው። የምድርን አበሳ ቢከላከል ብዙ የቆሙ ሰዎች አሉና የነሱ ማለፍ መድኃኒት ሊሆነን ስለሚችል መሞታችን ጥሩ ነው በጣም። አሁን ከቅርብ ጊዜ ወዲህ የጻፍካቸው ሲትኮሞች አሉ፣ የሰራሃቸው ሲትኮሞች አሉ። እንደገና ደግሞ ወደ ማስታወቂያውም ምንድን ነው በአንድ ልብህ እየገባህ ምናምን ይመስለኛል አሁንና በማስታወቂያዎችህም ምናምን ሳይ በደንብ የቤተ ክርስቲያንን ጉዳይ ያደክበትን እምነት ጋር ያለውን በደንብ አርቲስቲኩን ቫሊዩ ለማውጣት የምትፈልግ የምትታገል ይመስለኛል በቻልከው አቅም ሁሉና ሲኒማና ቤተ ክርስቲያን፣ ሲኒማቶግራፈርነትና ቤተ ክርስቲያን፣ ዳይሬክቲንግና ቤተ ክርስቲያን ውስጥ ያለው እያንዳንዱ አርቲስቲክን ጉዳይ ለአንተ ምንና ምንድን ናቸው? እንዴት ይታረቁልሃል? ማስታወቂያዎቹንስ እንዴት በዚህ ልክ በዚህ ከፍታ ልክ አሰብካቸው? ብዙ ጥያቄዎች በአንድ ላይ። ሲኒማ በብርሃን መናገር ነው ባጭሩ። የብርሃን ምንጭ ደግሞ ቤተ ክርስቲያን ናት። ብርሃኑን ከማገኝበት ቦታ በምረዳው ትንጥዬ ብርሃን በብርሃን ስለማምን ብርሃንን ለማሳየት ነው የምጥረው። ያደኩት ቤተ ክርስቲያን ውስጥ ነው። ማቀውን እውነት ለማወቅ የምፈልገውን እውነት ላስሰው የምፈልገውን ላጠያይቅ የምፈልገውን ላፈላልግ የምፈልገውን ጥልቅ ትርጉም የማገኝበትን ቦታ ነው የማተኩረው። እንደ አንድ ጀማሪ ፊልም ሰሪ፣ እንደ አንድ ፊልም ኢንዱስትሪ ውስጥ እንዳለ ሰው፣ በፊልም ጉዞ ውስጥ እንዳለ ሰው የፊልም ስራ የመጀመሪያው ቀዳሚ ነገሩ ወይም መንገዱ ወይም ለአንድ ዳይሬክተር እና ጸሐፊ ምንድነው ፊልም ቢባል ሊመልስ የሚችለው ወይም መመለስ ያለበት ጉዳይ አንድ ነገር ነው። ከዛ ከሚሰራው ነገር ውስጥ አብሯቸው ከሚሰሩ ሰዎች ጋርም ጭምር የህይወትን ጥልቅ ትርጉም ማፈላለግ፣ የህይወትን ጥልቅ ትርጉም በገባውና በተረዳው መንገድ
እለት እለት ማሰስ በዛ በሚያስሰው ነገር ውስጥ ደግሞ ያመነበትንና ይበጃል ወይም ይሆናል ብሎ ያየውን ነገር ለሰዎች ማቀበል ነው። ሰዎች ያ የተቀበሉትን ያዩትን ነገር ካመኑበትም ከወደዱትም ወይም ደግሞ ከተቀበሉትም ካልተቀበሉትም የሚያምነውን ነገር ማንጸባረቅ ነው። ሶ የማውቀውን ለህይወቴ ትርጉም ይሰጣል ብዬ የማስበውን ነገር እናገራለሁ። ሶ ፊልም ደግሞ ለዚህ በጣም የተመቸ ሚዲየም ነው። ታላቁ የፊልም ሰው ኃይሌ ገሪማ ፊልም ከአቶሚክ ቦምብ የላቀ ጉልበት አለው ይላል። ፊልም ሽጉጥ ነው፣ ሾት ጥይት ነው ይላል። ሶ ፊልም ከአቶሚክ ቦምብ በላይ ሰዎች አእምሮ ውስጥ፣ ሰዎች ልቦና ውስጥ፣ ሰዎች የሚኖራቸው እያንዳንዳቸው እንቅስቃሴ ውስጥ ተጽዕኖ መፍጠር ማድረግ ይችላል። ለዚህ የአሜሪካን የሆሊውድ ኢንዱስትሪ የቦሊውድ ኢንዱስትሪ ማየት በጣም በቀላሉ በቂ ነው። የኢራንን ሲኒማ ማየት፣ የሩሲያን ክርስቲያን ሲኒማ ማየት በጣም ያሳያል። እና በእኔ የሲኒማ ጉዞ ውስጥ የማቀውን እውነት የማቀውን ህይወት ብርሃን ነው ብዬ ያመንኩበትን ነገር በብርሃን መናገሪያ መንገድ ያን ብርሃን ለማሳየት እሞክራለሁ። በፊልም ጊዜ ውስጥ በጣም የማከብረውና የምወደው ራሴል አስላቀው የሚባል ዳይሬክተር አለ። ራሴል አስላቀው የአትሌቱ ፊልም ዳይሬክተር ነው፣ ደራሲም ጭምር ነው። ከሌላ አንድ ባለሙያ ጋር ነው አብረው በጋራ ያዘጋጁት። በእርግጥ እዛ ፊልም ላይ የአበበ ቢቂላን ገጸ ባህሪ ሆኖ የሚጫወተው ነው። እኔ ደግሞ የህይወቴ ምልክት አድርጌ ከምወስዳቸው ሰዎች መካከል አንዱ አበበ ቢቂላ ነው። ያን ፊልም የተረከበት መንገድ፣ ያሳየበት መንገድ፣ የአበበ ቢቂላን ነገር የተናገረበት መንገድ በጣም ልቤን ይገዛዋል። ጋሽ ኃይሌም እንደዚሁ በተለይ ምርት 3000 የተሰኘው ፊልሙ በጣም ልቤን ይገዛዋል። የኢራን ሲኒማን ደግሞ ስናይ ችልድረን ኦፍ ሄቨን፣ ሶንግ ኦፍ ስፓሮን የመሳሰሉ ፊልሞችን ስናይ ማጂድ የሚባለው ዲሬክተር ዳይሬክት ያደረገበት መንገድ፣ ህይወትን ጥልቅ ትርጉም ያፈላለገበት መንገድ፣ የተናገረበት መንገድ። ስሪዲየት የሚል ፊልም አለ። የዛ ፊልም ዳይሬክተር ራጅኩማር ሄራኒ ትርጉምን፣ ህይወትን፣ ትምህርትን፣ ሰውን መኖርን የነገረበት መንገድ በጣም ይገዛኛል። አባባ ተስፋዬ በልጅነቴ በቴሌቪዥን መስኮት ውስጥ መጥተው የነገሩኝ ያሳዩኝ ሁሉ ነገር ዛሬ ላይ ላለው ለሲኒማ ጉዞ ከሁሉ በላይ ደግሞ በሰንበት ትምህርት ቤት ስንማር አባዬ ትባል የነበረች መምህር ታሪኮችን ቆማ ትተርክበት የነበረው የስቶሪ ቴሊንግ መንገድ እኔም ፊልም ሰሪ አድርጎኛል። ቤተክርስቲያን ፊልም ሰሪ አድርጋኛል። ስለዚህ የሰጠችኝን ነገር በማቀው ቋንቋ መናገር ነው። ያ ማለት ስለሌሎች አንሰራ ማለት አይደለም። እኔ እንደውም አንድ ሙስሊም ወዳጄ መንገድ ላይ ሲያገኘኝ ንቅፍ አድርጎ ሳመኝ። ምን ነው ምናምን ሲል ለኢድ የሰራኸው ማስታወቂያ በአንተ ልክ ገብቶ መስጊድ ውስጥ በዚህ መጠን ማስታወቂያ የሰራ ሰው የለም፣ ሶላትን አከበርከው ብሎ ሳመኝ። በቃ የሰውንም በዚህ ልክ አክብሮ መናገር እንደሆነ አምናለሁ። ወዲህ ደግሞ ማቀውንም እውነት ደግሞ ማቀውን የኖርኩበትን ያደግኩበትን ብርሃን ደግሞ ማሳየት አለብኝ ብዬ አምናለሁ። ስለዚህ ኢትዮጵያዊነት ደግሞ ይሄ ነው መንገዱ፣ ይሄ ነው ህይወቱ። እኛ አብርሃም ልጆች ነን። በእስማኤል ወይ በይስሐቅ ወገን ነን ያለ ነው። በሁለቱም ወገን በሁለቱም መስመር በክርስትናው ወይም በእስልምና ወይም በሌላ የምናውቀውን ነገር ያደግንበትን ነገር ለምን እኛ በጣም ብዙ አይነት ማህበረሰብ ያለበት ውስጥ ነው ያደግነው። ስለዚህ በዛ የእድገት ጉዞ ውስጥ በዛ በእያንዳንዱ እንትን ውስጥ የማውቀውን ልጅነቴን፣ ሰፈሬን፣ ቅድም እንዳልኩ ስክሪፕቶቼን የማገኘው የድርሰት ሀሳቦቼን፣ የስነ ጽሁፍ ሀሳቦቼን ወይ የግጥም ሀሳቦቼን የማገኘው ከተወለድኩበት ሰፈር ከእናቴ ከአባቴ። እናትና አባቴ በጣም ኃይለኛ ስቶሪ ቴለሮች ናቸው። እናቴ ስቶሪ ስትነግር በጣም ስላለህ ነው የምትነግረው። በጣም ቪዥዋላይዝ ታደርጓለች፣ አባቴ ያደርጋል። ይህንን ሁሉ ሳገኝ ካደግኩበት ቤተክርስቲያን አንጻር ደግሞ የማውቀውን ነገር በሰራዋቸው ማስታወቂያዎች፣ ለምሳሌ በጥምቀቱ ማስታወቂያ ላይ ከአብሮኝ ከሰሩ ወንድሞቼ ጋር በመተጋገዝ በትንሳኤው ማስታወቂያ ላይ እንደዚሁ ማቀውን እውነት በእኔ በተረዳሁት መንገድ እንደምታውቀው እኔም አንተም ቴዎሎጂን የተማርነው ጫጫታው ይለፍ እየተባባለ ወደ 3-4 ዓመት ስንማር በዛ የትምህርት ጉዞዎች ውስጥ ያገኘኋቸውን በልጅነቴ ውስጥ ደግሞ እነዛ በሰንበት ትምህርት ቤት ያደግኩትን እውነት መፈለግና ማፈላለግ የሚሰማኝን ጥልቅ ትርጉም ለሰዎች ማጋባት፣ ከሁሉ በላይ ህመሜን መናገር፣ ህመሜን ማሳየት። ህመሜ ብቻውን ትርጉም እንደሌለ አውቃለሁ። ከህመሜ ውስጥ ከስቃይ ውስጥ ሀገሬ እንዲህ ካለችበት ብሔራዊ መወናደብ ብሔራዊ ቅዠት ወይ ብሔራዊ መብለጭለጭ ውስጥ የሚታየኝን ህመም ልተነፍስ የምችለው በእነዚህ ስክሪፕቶቼ በእነዚህ ነገር ነው። ያን ህመሜን ትርጉም ሳፈላልግና ሳገኝ አንድ መናገሪያ መንገድ ያገኘሁት ሲኒማ ነው። በሱ ውስጥ ፊልም ስሰራ ፊልም በሚገባው መንገድ፣ ቲያትር ከሆነ በቲያትር ወይ ደግሞ ማስታወቂያ ከሆነ ማስታወቂያ፣ ድራማ ከሆነ ደግሞ በድራማ መንገድ መናገር በሚያስችለኝ ሁሉ ሚዲየም የማውቀውን እውነት ሊታወቅ ይገባል የምለውን እውነት መከበሪያውን መንገድ የቤተ ክርስቲያንም ደግሞ የሰጠችኝ
ቤተክርስቲያን ብርሃን ናት። ቤተክርስቲያን ታሪክ ናት። ቤተክርስቲያን ሀገር ናት። ታላቁ ሊቅ አለቃ አያሌው ታምሩ በአንድ መጽሐፋቸው ላይ እንደዚህ ብለዋል። በአንድ ጽሁፋቸው ላይ አባቶቻችን ብዙ ነገር አወርሰውናል። ካወረሱን ብዙ ነገር በሶስት እንጠቀልለዋለን። ሀገር፣ ታሪክና ሃይማኖት ነው ይላሉ። ታሪክ አለን ግን እንክደዋለን፣ በአፋችንም አናምነውም። ባለ ሃይማኖተኛ ነን እንላለን ግን አናምንም፣ ይልቁንም እንደ ባለ አእምሮና እንደ ሃይማኖተኛ አንኖርም። ሀገር አለን ግን እንደ ባለ ሀገር አይደለንም፣ እንክዳለን ይላሉ። ሶስቱም የኔ ህመም ነው። ሀገር ታመኛለች፣ ታሪክ ያመኛል፣ ሃይማኖት ያመኛል። የትኛውም ሃይማኖት ተከባብሮ ተዋዶ በታሪኩ በሀገርነቱ መኖር አለበት። የካድነው ታሪክ፣ የተውነው እምነት፣ የማንቀበለው የማያስተዛዝነን የማያግባባን ታሪክ ቁጭቴ ነው፣ ህመሜ ነውና የእሱን ትርጉም ለማፈላለግ በሚሄደው ጥረት ውስጥ ፊልምንም ሆነ ሲኒማን ወይ ማስታወቂያን እነዛን ቁጭቶቼን ህመሞቼን ትርጉም ለመናገር እጠቀምባቸዋለሁና የህይወትን ጥልቅ ትርጉም ለማፈላለግ በሚሄደው ጉዞ ውስጥ ነው ሲኒማን ያገኘሁትና በዚህ ሲኒማ ጉዞ ውስጥ ደግሞ በጣም ብዙ ሰዎች አስተዋጽኦ አላቸውና ይሄ ነው የኔ አንድ ሲኒማን እንደወደው ወይም ምሰራቸው ነገሮች ውስጥ እንድናገር የሚያደርግ ቁጭቱ ህመሙ ነው። የማስታወቂያዎችህም ያንተም ከለር ይመስለኛል። መብሰልሰል፣ ማሰብ፣ መናገር፣ በትንሽ ነገር ውስጥ ብዙ ነገር ማቅረብ መቻል፣ እነዚህ ነገሮችና አንዳንድ ጊዜ ምን አስባለሁ ገና በጣም ልጅ ነህ በእድሜ በኔ አረዳድ ማለት ልጅ ነን ነው ብዙዎቻችን፣ ግን የምንሸከመው ነገር በጣም ካቅም በላይ ይሆንና አንዳንዴ ማንም ያልሰጠንን ኃላፊነት እንወስዳለን። ማንም ስልክ መጥቶ ይሄንን ኃላፊነት አደራ የሚልህ ሰው የለም። እኔ አሁን ዝም ብሎ ልቤ ሲሰማኝ ኃላፊነት እንደወሰድክ ይሰማሃል። ለብዙ ነገሮች በተሰጡ ሚዲየሞች ውስጥ ኢትዮጵያን፣ ታሪክን፣ ሀገርን፣ ፍቅርን፣ አንድነትን እንድትናገር አውቀውም ይሁን ሳታውቀው ኃላፊነት እንደወሰድክ ይሰማሃል ወይስ ወስደሃል? ወስጃለሁ። ይሄን ኃላፊነት ግን ማለት እና ተብዬ በደብዳቤ የተረከብኩት አይደለም። ግን መብሰልሰሉ መጀመሪያውን ኃላፊነት የሚሰጥ ሰው ቤተሰብ ነው። እኔ እናቴ በጥብቅ ኃላፊነት ውስጥ ነው ያሳደገችኝ። በጣም የነጻነት ሰው ናት፣ ፍቅር ናት፣ ህይወት ናት፣ እናት ናት። የሁሉም ኢትዮጵያ እናቶች እናት ናቸው እንደምታውቅ። የማንንም ኃላፊነት ትሸከማለች። ሰው ለቅሶ ቢያጋጥመው የእሷን የሚመስላት ሄዳ ታስተባብራለች። ሀዘን ቢገጥመው ምንም ሰው ቸገረው ከተባለ የእሷን የሚመስላት፣ ሲያገኙ ደግሞ ትደሰታለች። ስለዚህ ሳላውቀው አባቴም ጥንቁቅ ነው በጥበቃነት፣ እናቴ ደግሞ እንጀራ በመሸጥ ነው ያሳደጉኝ። አባቴ ዘበኛ ሆኖ በብርድ ተቆራምዶ፣ እናቴ ደግሞ በእሳት ተጠብሳ እንጀራ ሸጣ። አባቴ እሳት ነው በተገላቢጦሽ፣ እናቴ በራድ ናት። ደግሞ በሁለቱ ፍርርቆች ውስጥ ኃላፊነቱን የሚወስድ ሰው ነው። በጣም ጥንቁቅ ነው። ወታደር ነው አባቴ፣ የኢትዮጵያ ሰራዊት ነው። 10 አለቃ ሆኖ ነው ከዛ ሲቆስል ያቁ ወተደራ በቦርድ የወጣውና ጥብቅ ኃላፊነት ሰጠውን ያሳደጉኝና ሳታውቀው ከቤት ትወስዳል። ከዛ ማህበረሰብ፣ ከዛ ደግሞ ያደኩት ቤተክርስቲያን ውስጥ ነው። ስለዚህ ቤተክርስቲያን የኃላፊነት ቦታ ናት። ስለ ወንድም ግድ እንዲሰጥ የምትነግረው ቦታ ናት። ከዛ ያስተማሩ ሰዎች አሉ። ከዛ ያነበብካቸው መጽሐፎች አሉ። የቀረጸ ሰው አለ። ኤልያስ ጓደኛዬ ነህ አንተ፣ ኃላፊነት አለብህ ይላል። አገራችን ደግሞ አሁን እንደምታያት የሆነ አይነት ነገር ውስጥ ናት። ሳናቀው የሆነ ኃላፊነት እንሸከምና ያ ኃላፊነቱ ቁጭት ነው፣ መብሰክሰክ ነው፣ ስቃይ ነው፣ ህመም ነው። የምጽፈው በስክሪፕቱ አይደለም ኤልያስ፣ በደም ነው። እያንዳንዱ የማወጣው ቃል ህመም ነው። አጋፋሪ ላይ የምናገረው ያ የምርቃቱ ለተገደለ ምናምን ስልክ እኩዬ እኮ የሆነ ሀገር የሞተ ልጅ ህመሙ የት እንደተወለደ ባላቀው ይሰማኛል። ሰው በመሆኑ ብቻ እኛ ኩስ የምድር ፍጡራን ብቻ አይደለም ሰማያንም ጭምር ነው። የፈጠረን አምላክ ባለ ሙሉ አእምሮ በአካልም በመንፈስም በነፍስም ሙሉ ኃላፊነት የምንቀበል አድርጎ ነው የፈጠረን። ስለዚህ ማንም ባያስረክበኝ ኃላፊነቱ በሰውነቴ ብቻ ኃላፊነት አለብኝ። እንደ ክርስቲያንም ደግሞ ኃላፊነት አለብኝ። ሰው መሆንም ኃላፊነት ነው። ኢትዮጵያዊነት ብቻውን ኃላፊነት ነው። ኢትዮጵያዊነት ስንል እንደው በተዘፈነው በምናምን ጉዳይ አይደለም። ሊቁ ንቡረድ ኤርምያስ ኢትዮጵያዊ ማለት ይላሉ የአንድ ሀገር ዜግነት ወይም የአንድ ሃይማኖትነት አይደለም። ኢትዮጵያዊነት ማለት ይልቁኑ የዓለም ሁሉ ህዝብ ዜጋ በጎ በማሰብ ቅን በማድረግ በጎ የሆነውን ነገር በመረዳትና ለዓለም በጎ የሆነ ስርዓት በማበረከት ውስጥ ያለ የሚገኝ የነፍስና የመንፈስ የበረከት ዜግነት ነው ይላሉ። ስለዚህ ይሄን ዜግነቴን ኃላፊነት ይሰጠኛል።
ዛሬ ላይ ጨለማ ወርሶ ሊሆን ይችላል። ኤልያስ አንተም እንደምታውቀው ሰማይ እንስራ ይባል በነበረው የሬዲዮ ፕሮግራማችን ላይ ከዓመት በላይ ይህን ጉዳይ በቁጭት እናነሳለን። ኤልያስ በግጥሞች ውስጥ ታነሳለ፣ በቲያትሮች ውስጥ ያ ትልቁ ቲያትር እኔ እናንተ በጓደኝነት እንተዋወቅ ነበር፣ ግን የልብ ወዳጅ ያደረገን ያ ቲያትር ዋያች ያዷ ከቁጭት የመጣ ነው። ማንም እንደሰጠን በማናውቀው ያ ሁሉ የጻፍከው ያ ሁሉ ለሀገር ያመላከትከው ጥናት የሚፈልግ ነገር ከሌሎች ወንድሞች ጋር የሰራው ነገር ማንም የሰጠ ኃላፊነት አይደል። ሰው በመሆን ያደግክበት ማህበረሰብ ምናምን የሰጠ ኃላፊነት ነውና የማላቀው ህመም ገና ትርጉሙን እየፈለኩለት ያለው ህመም የማላቀው የገበርኩት ወጣትነቴ ላለፉት የሆኑ አመታት የተቃጠለው እድሜ ይቆጭኛል፣ ያንገበግበኛል። ወጣት እንደ ወጣት አይኖርም እዚያ ግን ኤልያስ ለሰው እኮ አይመችም ይሄ ሀገር። ለእናቶች እኮ አልተመችም። እናቶች እኮ የመከራ መዝገብ ናቸው እዚህ ሀገር ላይ። ይሄ ሁሉ ቁጭት፣ ይሄ ሁሉ ህመም፣ ይሄ ሁሉ ነገር ወለፈንዲው ኑሯችን የሚያስፈልገን ሌላ የምንኖረው ሌላ፣ የምንፈልገው ጫማ፣ የሚሰጠን ኮፍያ፣ የማይሆን ኑሮ ውስጥ እንኖር። ይሄ ሁሉ ቁጭትና ስቃይ በእያንዳንዱ ፍሬሞቼ ውስጥ ለመናገር እሞክራለሁ። ካሜራዬን ደቅኜ ስቆም እማቀው እውነት ካልቀረጽኩ አእምሮ ይወቅሰኛል፣ እግዚአብሔር ይወቅሰኛል። የተሞላቀቀ ነገር ከቀረጽኩ የጄንሳ አባቴ ጋር ንስሐ መግባት አለብኝ። የማላቀውን ህይወት የማላቀውን እውነት እንዴት እቀርጻለሁ? ያልኖርኩበትን ያልተፈጠርኩበትን ነገር እንዴት እቀርጻለሁ? የኖርነው ኑሮ የሄድንበት ጉዞ የሰጠን ኃላፊነት አለ። እሱ ስቃይ ነው ፊልም ሆኖ የሚወጣው። ብሊድ ነው የማደርገው በየቀኑ። ሰው ላይ ያውቀው ይችላል፣ እኔና ፈጣሪ እናውቀዋለን። የምሰቃይበትን ህመም ነው የምናገር። ለሰዎች የሆነ ቆንጆ ሾት ሊሆን ይችላል፣ ለእኔ ግን የዘመናት ስቃይ ነው። ለሆኑ ሰዎች ቆንጆ ፍሬም ቆንጆ ስቶሪ ነው ሊሉ ይችላል፣ ማስታወቂያ ሊመስል ይችላል። አይደለም፣ ህመም ነው፣ ስቃይ ነው። የእናት አባት ያንተን ለማሳደግ የከፈሉት መስዋዕትነት ነው። የሀገር መንደድ እንፋሎት ውጤት ነው። ሀገር ስትነድ ያሟሟኩት የንስሐዬ ውጤት ነውና ትርጉም ማፈላለጌ ኃላፊነት ሰጠኝ። ኃላፊነቴን ደግሞ ለመወጣት የማደርገው ጥረት ደግሞ እነዚህን የሆኑ ሙከራዎችን እንድሞክር አደረግ። ገና ነው። በእርግጥ ምን ላነሳ በፈለኩ አይጎዳህም ወይ? ብቻህን የምትሸከማቸው የሚመስልህ ጊዜ አለ። አንዳንድ ጊዜ ገብቶሃል። አንዳንድ ኤክስትሪም አይሆንብህም ወይ? በአንድ ወቅት ስብሐት በቃ ዋሻለሁ አለ። ለምን ነው? በቃ እኔ ለእውነት ስል መሰቀል አልፈልግማ። ገባ? አሁን እየዋሸኸኝ ነው ምናምን ሲለው ጋዜጠኛው ሜቢ አለው፣ ማለት አሁንም ለዋሸህ እችላለሁ ምናምን አለ። ብዙ ሰዎች በራሳቸው ነፃነት ውስጥ ነው የሚኖሩት። ብዙ ሰዎች ስለ ሌሎች በዚህ ልክ እየተብሰከሰኩ የመኖር እድል አሁን ዝቅ እያለ የመጣ ይመስለኛል። አንተን አይጎዳህም ወይ? አይረብሽህም ወይ በዚህ ልክ ማስብ? ሁለተኛ አኩራፊ አያረግህም ወይ? ሰዎች በዚህ ልክ ለፍተህ ባይረዱህ፣ ሲኒማውን በዚህ ልክ እየሞከርከው፣ ማስታወቂያውን በዚሁ ልክ እየሞከርከው የሚረዳህ የሚቀበልህ ሰው ያጣህ ቀን እንደ ጓደኛም ኃላፊነት ስላለብን አትከፋም ወይ? የሆነ ቀን አኩርፈህ አይ ይሄ ነገር ብለክ የምትሄድበት ቀን እንዳይመጣ እፈራለሁኝና ትንሽ አልተጫነህም ወይ? ለምንድን ነው በዚህ ልክስ አንተ ብቻ የምትቀበለውስ ሶሳይቲ አለ ወይ? እኔ ዘና ብዬ የምኖርበት ዓለም ላይ አንተ ለምንድን ነው የእኛን መከራ ልትሸከም ራስህን የምታዘጋጅልን? ለምንድን ነው? ጥያቄው ጥሩ ነው። 3 ቀን አስቤበት። ስቃዩ እኮ ነው ኤላ እንዲህ የሚያደርገው፣ ቁጭቱ ነው። ገና መች ኃላፊነቱን ወሰድኩት? ገና መች ወስጄው? መች ተቀብዬው? ገና መች ሰርቼ? ገና መች ለወገን ለሀገር የሚተርፍ ነገር አዋጥቼ? መቼ ለኢትዮጵያውያን የሚጠቅም ነገር ሰርቼ? ገና አልሰራው። ቁጭቱ ግን ያንገበግባል፣ ያናድዳል። ሰርተህ ሰጠህን፣ ለምሳሌ እንበል ብለሃል ቀን ሰርተህ ሰጠህን፣ በጣም አንተ ለፋህበት፣ ደም ተፋህበት፣ የባከነ የመሰለህ ቀን፣ ተቀባይ ያጣህ የመሰለህ ቀን አትሰበርም ወይ? ይሰብራል በጣም። አታኮርፍም ወይ? ይሄን ሀገር መልሰክ አንድ ጊዜ ያስኮርፋል በጣም። እንኳንና ሩቅ ያለ ሰው እንኳንና አብሮኝ ያሉ ሰዎች አብሮኝ የሰሩ እኔም አንዳንድ ቀን እኔ ሰራሁትን ላልረዳው እችላለሁና በራሴ ማዝናለሁ። ግን ደግሞ በሰራዋቸው በአጋፋሪም ይሁን በማስታወቂያዎቹም ይሁን ከዛ ፊት በነበሩኝ ጉዞዎቹም ይሁን በተለይ ደግሞ በሰማይ እንስራ ሬዲዮ ፕሮግራማችን ቁጭቷል። ሰማይ እንስራ ብቻውን ያንገበግባል። እነዛ የደከምናቸው በእያንዳንዱ ቀን የምንሰራው የምናወጣቸው የነበር ፕሮዳክሽን እንደ ዘበት ሲታዩ ዋጋ እንደሌላቸው ሲቆጠሩ ያሳዝናል፣ ይሰብራል፣ ሄጭ ሊያስብልሉ ይችላል። ግን መልሳ የምታቆም አንድ ቃል ኪዳን አለች። እናቴስ የደከመችልኝ ድካ፣ አባቴስ
እናቴ በሳት የተጠበሰችውስ እንዳቆም አያደርገኝ? ቤተክርስቲያን ስለኔ የደከመችው፣ ዙሪያ ያሉ ማህበረሰብ፣ በሌሎች ሃይማኖት ውስጥ ያሉ ሰዎች ደግሞ ስለኛ የደከሙት፣ ሌሎች ሃይማኖቶች ለኛ ያዋጡትስ መዋጮ፣ አባቶቻችን የከፈሉትስ መከራ፣ ሀገር እንደ ሀገር እንዲቀጥል በዛ ሁሉ ዳፋ ውስጥ አልፈው የሰጡንስ ማን ይቀበለው ታዲያ ኃላፊነቱ? ማን እሳቱን ይሰደው? ማን በዛ በረዶ ላይ ይራመድ? እየሞከርኩ ነው፣ መሞከርም አለብን። ሊሰብር ይችላል። አጋፋሪ መጀመሪያ ዴስ ቲቪ ላይ ነው የታየውና ለሰው አይደርስም። ዴስ ቲቪ ጥቂት ሰዎች ነው ያላቸው። ርር ያደርጋል የጻፍከውን አለማሳየት። ምንም ይሁን ምንም የጻፍከው በስነ ጽሁፋዊ ሂስ የወደቀ ነው ይባል፣ ምንም ይሄ አይረባም ይባል፣ ግን ሀሳብ ተናግረ የሆነ ነገር አሳይተ ርር ያደርጋል። ምን ነው ሰዎች ጋር በደረሰ ትላል። ከዛ የቲቪ ላይ መጣ። ቆይቶ ነው ፕሮዲውሰሮቹ አካባቢ ጋር ረጅም ጊዜ በሆነ ጉዳይ ምክንያት አቆይተውት ነው ወደ ህዝብ ያመጡትና ህዝብ ጋር ደርሶ የሆኑ ሰዎች በጣም ተደስተው ሀሳብ ይሰጣል። የሆኑ ሰዎች ሀሳብን ሊያገኙት ይችላል። በቃ ምናምን ብለ አልሰራውም እንዴ ብለ ድጋሚ ቁጭት ውስጥ ስትሆን ምናምን ትላል። የሆነ ቀን ማታ 4 ሰዓት ከማላቀው ስልክ ተደወለልኝ። ሄሎ ጤና ይስጥልኝ። ሳግ ነው የምሰማው። ሄሎ ማልበል እያሾፉ መሰለኝ፣ የሆኑ ጓደኞቼ መሰሉኝ። ማልበል 2 ደቂቃ ከምናምን ለቅሶ ነው። መዝጋትም አልቻልኩም። መጨረሻ እግዚአብሔር ይስጥ፣ እግዚአብሔር ውለታህን ይቁጠረው፣ እግዚአብሔር ውለታህን ይቁጠረው የሚል የሴት ድምጽ ነው። ማልበል ምናልባት ተሳስተ ይሆን? እግዚአብሔር ይስጥ፣ ክርስቶስ አናገረኝ፣ እግዚአብሔር ይስጥ ይላል። ማልበል አባቴን አሳየኝ ብላ ስቅስቅ ብላ አለቀሰች። ከዛ ቆይታ ረጅም ሰዓት አረጋግቼ ማንዶን ስቴክስ የአባቴን ታሪክ ነው የሰራኸው አጋፋሪ ላይ ስልክ እንዴት እንዳገኘሁት ለኔ ራሱ ግራ ይገባኛል። ገሊት እባላለሁ፣ እባክህ አገኘ እንደዚህ ምሰራ ሰው ነኝ። አልቅሳ የትልቅ ፋብሪካ ባለቤት ናት። የላ ነግሬ ሊሆን ይችላል ከዚህ በፊት እግዚአብሔር ይስጥ አባቴን መለስከው ምናምን ብለ ምን ልስጥ አለች። ምንም ሰጠሽኝ እኮ አልኳት። ከዚህ ደስታ በላይ ምን ታረግልኛለች? ሰዎች ጋር ሲደርስ በአጋፋሪ ዩቲዩብ ላይ የሚጻፉት ኮሜንቶች በጣም ልብ ያሞቃሉ። እኔ ግን ልብ አይሞቅም። ምክንያቱም የሞቀ ይቀልጣል፣ የቀለጠ ይፈሳል። የፈሰሰ ስለማይታፈስ እንዳልፈስና ከመታፈስ እንዳልቀር አደራውን መቀበል እመርጣለሁ። ከባድ አደራ ነው። አደራውን ተወጥቼዋለሁ ብዬ ለማሰብ ይከብደኝ። እኔ ማስታወቂያውን አይተው አንድ ሊቀ ጳጳስ ደወሉ። ኤልያስ ታምናለህ? ለኔ ለአንድ ተራ ዝተት ለሆንኩ ልጅ አንድ ጳጳስ ሲደውል ልጅ እግዚአብሔር ይባርክ አውቄ ነበር አንተ እንደሰራው ያወራኸኝን ኖርከው አሉ። ይሄ ልብ ያሳምማል፣ ያስደነግጣል፣ ግን ደግሞ ኃላፊነት ይጨምራል። ህመሙ ስቃዩ አላለቀም። መቼ ህመሙን አውቀ ነው መቼ ስቃዩን ችለ ነውና ያ የኢትዮጵያዊነት መንፈስ ነው እንደሚያደርገው፣ ያ ትርጉም ማፈላለጉ ነው። ኤልያስ የከበሩ መጽሐፍት የድሮ መጽሐፍት ላይ እኮ ኢትዮጵያውያንን ሲጠቅሱ ሰው 7 የማሰብ ደረጃ አለው ይላሉ። አንዱ ለቦታ ተናግረነዋል ከዚህ በፊትም። እንደ ግል ያስባል፣ እንደ ቤተሰብ ያስባል፣ እንደ ማህበረሰብ ያስባል፣ እንደ ሀገር ያስባል፣ እንደ ዓለም ያስባል፣ በመንፈስ ያስባል፣ በጥበብ ያስባል ይላሉ። 7ኛው የማሰብ ደረጃ ጥበብ ነው። በጥበብ የሚያስቡ ኢትዮጵያውያን ነበሩ። ለዛ ነው እና አባ ጊዮርጊስ ዘጋስጫ ሀገር ይሆን አያልቅም ቁጭቱ እሳት ነው። እድሜ በጨመርኩ ቁጥር እኔ ኢትዮጵያ ብዬ ማለቅሰው 7 ዓመቴ ላይ ነው። ምን ገብቶኝ የ14 ዓመት ልጅ ማጥቶኝ በቃ ምሰራው ቲያትር ሁሉ ፖለቲካ ሳድግማ ሌላ ስቃይ ሶስቱ ስቃይ ምን እንደሆነ እኔም ገና ትርጉሙን እየፈለኩት። እርግጠኛው የምናገረው አንድ ነገር ብቻ ነው። ቁጭቱ ግን ልክ ነው። ቁጭቱ የሆነ ቦታ ያደርሳል። ቁጭቱ የሆነ ግን ዋጋ ይሰጣል። ግን ቁጭቱ ምንም አላረኩም አልሰራውም የሚል መንገብገብን ይሰጣልና በሁለቱም ጽንፍ ሊደክም ቢችልም ግን ደግሞ እንዳይደክም የሚያደርግ ተስፋ ከኪዳኑ ታገኛለና በዛ ውስጥ ለመጓዝ መሞከር ነው። ለምንድነው ይሄን ያነሳው? እንደወዳጅ ምናምን ብቻ ሳይሆን እኔ ፊልማቸውን አይቼ መጽሐፋቸውን አንብቤ ኢንተርቪዋቸውን ሰምቼ ምሳሳላቸው ሰዎች አሉ እንዳይበሉ። አይን ይበላል አይደለም ቶ ሌላው ይቀርና አንድ ሰው አንድ ነገር አይን እንኳን ሲበዛበት ይበላል አይደለም። እናቶቻችን እንኳን ልጅሽን ሸፈን አርጊ ምን አይን እንዳይበላቸው ምትፈራቸው ብዙ ሰዎች ይኖራሉና ወደፊት በተለይ ብዙ ምን ሰራበት እድል ሲኖር እነዛ አይኖች በስተው መበላት ሲመጣ ማኩረፍ ይመጣል። ያ የኖርክለትን ነገር ጭራሽ ኢነሚው ልትሆን ትችላለህ። አንዳንዴ ምናልባት አንዳንድ ጊዜ ሳስብ ሀገር የሚጠሉ ሰዎች የሆነ ጊዜ ሀገር ወዳድ ሊሆኑ ይችላሉ ነበር። የሰራነው መንገድ ግን የሄድንባቸው መሸረካከቶች ግን ብዙ ጉዳት እንዲያደርሱ ሆኖ ሊሆን ይችላልና ከመሳሳትም ነው ልልህ ነው። በዚህ ልክ መብሰልሰልህ ወስዶ አኩራፊ እንዳያረግክ ወስዶ የሆነ ነገር እንዳያረግ
እንዳልከው ባላንሱን መጠበቅ በጣም ጥሩ ነገር ነው። እንዳልከው ደግሞ በቁጭት እየሰሩ መኖር፣ ሰዎች ተቀበሉትም አልተቀበሉትም፣ ተረዱትም አልተረዱትም፣ ወሰዱትም አልወሰዱትም ጨክነው መስራት እንዳለብን ግን እንደዛም ደግሞ እስማማለሁ። ሰማይ እንስራን እናንሳና ካንሰር ሶሳይቲን አንስተን እናጠቃልላለን። ሰማይ እንስራ ተመልካቾች የኤልያስ ሀሳብ ነው። መነሻውንም ርዕሱንም ያመጣው ኤልያስ ነው። መከራውን ያየችው ስህነ ነች። በጣም በእውነት ሰማይ እንስራ የሬዲዮ ፕሮግራማችን ነበር። አሁንም ጄኤፍኤም ጋር ከጄቲቪ ኢንተርቪው ወደ ጄኤፍኤም አለቀቀህም አንተ ግጥሞች ኤልያስ ወደ እኔ ያምጣው እንጂ እሱም ጋር ያለ ቁጭት ነውና ኤልያስ ሽታውን፣ ሙሴ አባየውና ስነ ማርያም አበበነን ዘወትር ማክሰኞ ከ1 ሰዓት ተኩል እስከ 3 ሰዓት በጄኤፍኤም በኢትዮጵያ ጤራ እያልን ኦሪጂናሌ በሆነው ራዲዮ እያልን ስለ ኢትዮጵያ ሰማዮች ስለ እነዚህ ቁጭቶቻችን እናወራ ነበር። ሰማይ እንስራ አንድ የሬዲዮ ፕሮግራም ነው። የ1 ሰዓት ተኩል ፕሮግራም ነው። መነሻውን አስተውሳለሁ ስታመጣው በጣም ነው የወደድኩት። ሰማይ እንስራ ርዕሱ ነው። በውስጡ ደመና መክፈፍ የሚባል ፕሮግራም አለ። ሰማይ እንስራ ለኢትዮጵያ በጎ ያደረጉ ቅን ያደረጉ ውለታ የዋሉ ሰዎች የሚዘከሩበት የሚታወሱበት እነዚህን ሰዎች ሰማይ በማድረግ የማንጣላባቸው የምሕረት ዝናብ የሚያዘንቡልን በጎ ሰዎች የሚሆኑ ፀሐይ የሚሆንልን ክፉ የሚጋርዱን እናርጋቸው፣ አድማሳችን እናርጋቸው፣ በእነሱ ልክ እንስፋ ስንል ያመጣነው ፕሮግራም ነው። አብረን በደንብ ስናሸው ቆየንና ጄኤፍኤም ወሰድ ነው። ከዛ ከዮሴፍ ገብሬ ጋር በመተባበር እዛ ሬዲዮ ላይ ቀረበ። ለ1 ዓመት ያክል ሄዷል። ውስጡ ደመና መክፈፍ የሚባል ፕሮግራም ነበር። ኤልያስ ርዕሱን ስታመጣው በጣም ገርሞኝ ነበር። ዳመና መክፈፍ፣ ዳመናው ምንድነው ስንል እነዛ ሰማይ ያልናቸው ኢትዮጵያውያን በጎ ሰዎች ወይም ዓለም አቀፍ ሰዎች እንዳይታዩ የሚያደርጋቸው ከል ነው። እሱ የሀሳብ ነው፣ ጎጠኝነት ነው፣ ብሔርተኝነት ነው፣ አለማሰብ ነው፣ አለማስተዋል ነው፣ ዘመን አመጣሽ ነው፣ አለማክባር ምንድን ነው የሚለውን የምናይበት። ከዛ ደግሞ ኢትዮጵያ ማፈላለግ የሚል ነበር። ኢትዮጵያ ማፈላለግ ደግሞ በየቦታው እየተዞረ ሰነናታውንም መከራዋን የምትበላው ሄዳ ኢንተርቪው እያደረገች ከኢትዮጵያውያን የሆነ ሀሳብ እያነሳ ሀሳቡን ይረዱታል ወይ አይረዱትም ወይ ምን ይላሉ ምን አይሉም የሚለውን ነገር በሙሉ ኢትዮጵያን በየሰው ልብ ውስጥ በየሰውም አእምሮ ውስጥ እናፈላልግበት የነበረ ፕሮግራም ነው። ከዛ ሙዚቃዎችን ጋብዝ ነበረ። ልዩ ሰዎችንም በአካል እያመጣን እንዘክር ነበር። አሁን በዛው ላንሳለ ለምሳሌ አሁን አንዱ እኔ ዲስአፖይንት ሆኜ ከብዙ ነገር በዚህ አሁን ከነዚህ ቁጭቶች እንደወጣ ያደረጉኝ ነገሮች አንዱ ይሄ ነው። እኔ ሰማይ እንስራን በምንሰራበት ጊዜ አንዱ በጣም ትልቁ ለኛ መከራ የነበረው ስፖንሰርሺፕ ነበር። በጣም ሰዎች ያዳምጡታል፣ በመኪና ስንሄድ በታክሲ ስንሄድ ምናምን ይለዩታል፣ ያውቁታል ምናምን። ስህነ ያረገጠች ስፖንሰር ጥየቃ የለም። በዚህ አጋጣሚ ብዙ ሰው ወጣት ሆኖ ሬዲዮ ቲቪ ምናምን መስራት ስላይፈልግ ብዬ ነው ያነሳው። አብዛኞቹ ስፖንሰሮች ጉዳዩን አይፈልጉት። አሁን ለዛ ነው አሁን እኔ እንዲያውም አኩርፍ ያለው መሰለኝ ሳስበው ብዙ አክቹሊ እኔ ቆየው ኢትዮጵያን ካፈረፍኩ ግን የሚመለሰው መልስ ራሱ በጣም አስደንጋጭ ነበር። ይሄ ጉዳይ አሁን እንደው ብር እንትን ብለን ሰዓቱም እንትን ሆነ ጊዜውም የእናንተ ሀሳብ አሁን እኮ ሰው ይሄን ጉዳይ አይፈልገውም እየተባልን ስህነ ፕሮፖዛል ይዛ ያረገጠችው ቢሮ የለም። የሆነ ፕሮግራም በጣም ማወዳደር ላይ አይደለም፣ ግን የሆኑ ሰዎች ደግሞ በጣም በትንንሽ ልፋቶች 20-30 ስፖንሰርሺፖች ይዘው እንደ ይቅርታና ኤልያስ ማወዳደርም ያስፈልጋል እኮ እንጀራም አይሆንን ምግብም አይሆንን መጠጥም አይሆንን ለህይወትም አይሆንን ምንም ጥቅም የሌለው እንደው ምናምን ላይ ሲደረግ እናያለን። ከዛ ምን አሰብኩኝ የኛ መሆኑ ምናምን ሳይሆን ሐሳቡ የማይወደድ ከሆነ ያ ቁጭትክ ሄዶ የሚቀበለው ሰው ከሌለ አኩራፊ ነው የምትሆነው። እዛ ጋር አንዱ ስሜት ስብር ይላል እና አመት ነው የለፋችሁ ሰነ ለዛ ፕሮግራም ማለት ነው። አላውቅም ወደፊት በራሳችን ወደ እንዴት እንደምናረጋው አላውቅም። እግዚአብሔር ሲፈቅድ ግን በጣም ጥሩ ፕሮግራም ነበር እንደ ፕሮግራም ማለት ነው። ብዙ ልምድ ያገኘንበት ነበር፣ ስለ ብዙ ሰዎች ያወቅንበት ነበር፣ ላይቭ የሚደወልበት ነበር፣ ሰዎች ደውለው ኮሜንታቸውን የሚነግሩበት ነበር። በቲክቶክ እንገባ ነበር ላይቭ። እነዛ ሲቹዌሽኖች በጣም ደስ የሚሉ ነበሩ። ሳቅ ጨዋታው ከመገባቱ በፊት የነበረው ከተገባ በኋላ ያሉት የሬዲዮ ኤክስፒሪየንስ ራሱ የካሜራ ፊት ከመቆም በፊት የነበረው የሬዲዮ ኤክስፒሪየንስ በጣም ትልቅ ነበር። እኔ በጣም ነው ሬዲዮ የምወደው፣ ምክንያቱም እነ ማዕዛንማ እነ ሸቴን እየሰማው ስለነበረ በቃ ማንም ሳያይክ ግን ሁሉም እንደሚሰማህ እያሰብክ መናገር በጣም ከባድ ክህሎት ይጠይቃልና
ለእኛ በጣም ትልቅ ልምድ ነበረ ለማለት ነው። ሰማይ እንስራ በዛው እንዲሁ ነበረን ብለን ብናልፈው ይሻላል። ለምን በጣም ትልቅ ይሸዋል እንድትነግረኝ የፈለኩት የመጨረሻ ጉዳያችን የካንሰር ሶሳይቲው ጉዳይ የማቴዎስ ወንዱ እሱ አንተ ከዚህ የእርዳታ ጉዳይ ጋር ወይም የትብብር ጉዳዮች ጋር ምን አገናኘክ? ወዴትስ ይሄዳል እነዚህ ጉዳዮች የሚሉት? አዎ ቁጭቱ ነው። አሁንም ማቴዎስ ወንዱ የኢትዮጵያ ካንሰር ሶሳይቲ በህፃን ማቲያስ ወንዱ በካንሰር ሞት ምክንያት የተቋቋመ ድርጅት ነው። አቶ ወንዱ በቀለና ባለቤታቸው ወይዘሮ አምሳለ ራሳቸው ተጎጂ ናቸው። ልጃቸውን በካንሰር ያጣሉ። ያኔ አቶ ወንዱ በህይወት በጣም ብዙ አይነት ጆርኒ ውስጥ ያለፉ ናቸውና ትንባሆ ሞኖፖል ድርጅት ውስጥ ሲጋራ የሚያመርት ድርጅት ውስጥ ማለት ነው ይሰሩ ነበረ። ከዛ ልጃቸውን በካንሰር አጡ። ጥቁር አንበሳ ልጃቸውን ሲያስታምሙ ብዙ እናቶችና አባቶች ስቃይ ያዩ። በሱ ስቃይ ውስጥ እኔም እኮ የበኩሌን አስተዋጽኦ ባደርግ ብለው ልጃቸው በነገራችን ላይ ሊታከም አሜሪካ ሊሄድ ኦልሬዲ መንገድ ጀምሮ ነው ማለት ይቻላል በህይወት ያለፈውና በሱ ቁጭት ምክንያት የብዙ እናቶችን ባንድ ይታበስ በጣም ብዙ ጥረት አድርገዋል። መጀመሪያ ላይ ሲጀምሩ በጥቂት የጎረቤቶቻቸው የወዳጆቻቸው መዋጮ ለ6 ዓመት ቤታቸው ውስጥ ባለቤታቸው ጻፊ እሳቸው ስራ አስኪያጅ ሆነው ነበር የተጀመረው። ከዛ በኋላ ወደ ጌቱ ኮሜርሻል ሴንተር መጥተው ተከራይተው እሳቸውም እኔ ካንሰርን ከሚቃወም ነገር ጋር ከሲጋራ ማለት ሲጋራ ለካንሰር ብዙ ያጋልጣልና ብለው ከትንባሆ ሞኖፖል ወጥተው ከትንባሆ ሞኖፖል ሲወጡ ራሱ ወርቅ ተሸልመው ነው የወጡትና ከዛ ወጥተው መንገድ እንደጀመሩ በአንደኛው ወይ በሁለተኛው ዓመት የዛሬ 12 ዓመት በፊት በጣም ልጆች ሆነን ሄደን አገኘናቸው እዛ ሶሳይቲ ውስጥ። እኔ እንደሄድ ያደረገችኝ ናይት ክለብ ስሰራ ወደ አቢሲኒያ ታውቀኝ የነበረችው ሀመል ማልናት የህይወት ጥፋትም አንዱ እዛ ጋር ነው። አሚቲ ወሰደችኝ፣ እዛ አስተዋወቀችኝ። ከዛ ለበዓላት መሄድ ጀመርኩኝ። ለበዓል ቤት ውስጥ አላሳልፍም። 2-3 ዓመት ባለን እዛ ሄድኩ። ከዛ በኋላ ነው ጓደኞቼን በጠቅላላ ወደዛ ካንሰር ሶሳይቲ ይዤ ሄድኩኝ። ከዛ እዛ ውስጥ የበጎ አድራጎቱን ነገር በፊት አውራሪነት በማስተባበር በማስካሄድ ላለፉት 12 ዓመታት የኮሮና ጊዜ ብቻ 1-2 በዓላት አላሳለፍንም እንጂ ጥቁር አንበሳ ሆስፒታል ውስጥ የዓመት በዓል የዕለት ዕለት በሙስሊምም በክርስቲያና በዓላት ልጆቹ ጋር ተኬዶ የካንሰር ታማሚ ህጻናትን አብሮ መዋል። ከዛ ደግሞ በየቦታው ፕሮግራሞች እያዘጋጁ ጫማ እየጠረግን መኪና እየወለወልን ሶፍት ማስቲካ እየሸጥን የዳንስ የሙዚቃ ትርኢት እያቀረብን እርዳታዎችን እንሰበስባለን። በየናይት ክለቡ እየዞርን ገንዘብ እናሰባስባለን። በየናይት ክለቡ ገንዘብ የምናሰባስበው እዛ ያሉ አርቲስቶች ከእለት ከሚያገኙት ላይ ትንሽ ትይሽዬ ነገር እያጠራቀሙ በየበዓሉ ይሰጡናል። ከዛ ትልልቅ የስነ ጽሁፍ ምሽቶችን አስታውሳለሁ። ጃዛምባ ከመቃጠሉ በፊት እዛ ውስጥ ነግሩም ዘነበን እና አበባው መላኩን እያመጣን በዛ እድሜያችን የስነ ጽሁፍ ምሽት እንዲዘጋጅ እናደርግ ነው። ኋላም ላይ ደግሞ ከፍ ስንል ኤልያስ አንተም እንደምታስታውሰው አንተን ጨምሮ ሌሎች ጓደኞቻችንን እየጠራን በየጊዜው ስነ ጽሁፍ ምሽቶችን ኪነጥበብ ምሽቶችን እያዘጋጀን በክረምት ላይ ደግሞ ብዙ በጎ አድራጎት መሳተፍ የሚፈልጉ ህጻናትን እና ታዳጊዎችን እያመጣን እያሰባሰብን እያሰለጠንን በወራት ውስጥ በጣም ብዙ ሚሊዮን ብሮችን እየሰበሰብን ለካንሰር ታማሚ ህጻናትና ለሴቶች ለወላጆቻቸው እየደረስን የምንችለውን ሁሉ በጎ አድራጎት ለማድረግ እየሞከርን ነው። ሞክረናል። ይሄ ስራችን 12 ዓመት ገደማ በላይ የሄደ ስራ ነው። ላለፉት 12 ዓመታት ይሄንኑ ተግባር በየጊዜው ፈጽመናል። በየመሃል ስራ ምንም ጫናም ሲኖር ራቅ ባለቀረብን ግን ራቀ ሲባል ብዙ መራቅ አይደለም። በጣም ዲቮትድ ሆነን በጣም በብዙ መልኩ ወጣትነታችንን እድሜያችንንም ልጅነታችንንም በደንብ አድርገን በዛ በጎ አድራጎት ጉዞ ውስጥ ሆነናል። ያ ብቻ አይደለም። የጎዳና ተዳዳሪ ህጻናትን በ7 በ17 እንዲሁም በ27 ራት እንድንበላ ጓደኞቼን እያስተባበርኩ እየሄድን ልጆችን እያበላን ወደ ቀያቸው ወደ መኖሪያቸው የምንመልስበትን መርሃ ግብርን በ7 በ17 እና በ27 ከተለያየ የሀገሪቷ ክፍል የሚመጡ ህጻናትን እየወሰድን ከወላጆቻቸው ማገናኘት እናደርግ። ይህን ሁሉ ስንሰራ ቅድም የጠቀስናቸው ጓደኞቻችን በሙሉ ነበሩ። በተለይ ደግሞ በማቴዎስ ወንዱና በጎዳና ላይ 2 ሴቶች ደግሞ በጣም ይጠቀሳሉ። አብረውን በብዙ ደክመዋል። ሌሎች ጓደኞቼ ሁሉም ደክመዋል። ግን ማህሌት ያሬድና ቤዛ ኩማ በጣም የነፍስ እህቶቼ ናቸው። በብዙ መልኩ አብረውኝ የደከሙ ናቸው። በጣም የሚያስደንቁ ልጆች ናቸውና እነሱን ሳያነሱ ማለፍ አይቻልም። ሌሎቹም ወንድሞቻችንም እንዲሁ
እናነሳቸዋልና በዚህ ጉዞ ውስጥ ግን የአቶ ወንዱ ሚና ቀላል አይደለም። የበጎ ሰው ሽልማትም ወስዷል። ከ5 በላይ ዓለም አቀፍ ትልልቅ ሽልማቶችን በኮንቲኔንት ደረጃ ከአፍሪካም አሸንፈው ከዓለምም አንደኛ ወጥተው ተሸልመው ያውቃሉና ይሄ ሁሉ ጥረት ይሄ ሁሉ ብርታት ግን ለወገን ነውና ይሄም አንዱ የቁጭቱ ምን ያህል ልጆች አሁን አሉ? አሁን ላይ በቋሚነት ከ150 በላይ ልጆችን ይረዳሉ። ከተለያዩ የሀገሪቷ ክፍል ተሰባስበው የሚመጡ የካንሰር ታማሚ ህፃናትን በየጊዜው ምግብ፣ ልብስ፣ መጠለያ ቦታ በማመቻቸት እንዲሁም የሕክምና ወጪዎቻቸውን በመሸፈን ትራንስፖርት በመስጠት ጭምር ሁሉንም አይነት ድጋፍ ማቴዎስ ወንዱ ያደርጋል። የሚችለውን ሁሉ ጥረት ያደርጋል። ግን እዚህ ጋር ዝም ብሎ አልተደረሰም። ደሞዝ መክፈል ያልተቻለባቸው ቀናት ነበር። እናስታውሳለን። አንድ ጊዜ ደሞዝ የሚከፍል ተጣጣና ተከራይቶ ቤቱ ባዶ ነው። እኔና ጓደኞቼ ምስጋና እናዘጋጅ አልኩኝና ምስጋና አዘጋጅን። ሁሉንም ሰው በጎ ያደረገውን በሙሉ ጠርተን አመሰገን። ያመሰገንነው ለታ ቃል አስገባ ነው። በአንድ ሳምንት ውስጥ ሙሉ የቤት ዕቃ ከዴች ገዳ 100 በላይ ብርድ ልብሶች፣ ሮያል ፎም ማስታወቂያም ነው። ከ10 በላይ ፍራሾች፣ በቃ ፋና ቲቪ በወቅቱ የነበረ አብረውን ደግሞ እነ ኢንጂነር አስገዶም፣ አርክቴክት አስገዶም፣ እነ ዮናስ ቶፒካኒንግ ደግሞ ታላላቆቻችን ናቸው። እነሱን ይዘን ቤቱ ሙሉ ዕቃ በቃ አስታውሳለሁ። ያኔ ግምቱ ከ500 ሺህ ብር በላይ የሚሆን ዕቃ በአንድ ሳምንት። ይሄ ሁሉ ሲሆን ደግሞ ማሂና ቤዛ ነበሩና በዚህ ሁሉ ጉዞ ውስጥ ደግሞ የነገድሉ የነ ዮሴፍ የነ አቢ የብዙ ሰዎች አስተዋጽኦ ቀላል አልነበረም። ብዙ ጓደኞቻችን ቢፈልጓቸው እዚህ ራስ አምባ ሆቴልን ከፍ እንዳሉ የማቴዎስ ወንዱ የኢትዮጵያ ካንሰር ሶሳይቲ ቢሮ አለ። እንዲሁም ደግሞ ድንበሯ ሆስፒታል አጠገብ ደግሞ የካንሰር ህሙማንና ሴቶችና ህሙማን ህጻናትን ቤተሰቦቻቸውን ማረፊያ አለ። እዛ መጎብኘትና ማገዝ መርዳት ይችላሉ። ይሄ ነው። ናይስ። የመጨረሻ ጥያቄ ሙሴ የሰሩት ቤስት የሚላቸው ሰዎች ማን ናቸው? ሙሴን የሰሩት ቅድም አነሳስታቸዋል በጥቂቱና አንተን የሰሩትን ጥቂት ሰዎች አንስተ ያንተን የመጽሐፍ የፊልም ምርጫ አርገን እናውቃለን። መድኃኔዓለም ነው የሰራው። ድንግል ማርያም ነች። ከነሱ በታች እንግዲህ እናቴ ውብርስ ተስፋዬ፣ አባቴ አባየው ጌትነት፣ እህቶቼ ናቸው የሰሩኝ። የአካባቢ ማህበረሰብ ነው የሰራኝ። ቤተክርስቲያን ነች የሰራችኝ። ሰንበት ትምህርት ቤት ነው የሰራኝ። ኤልያስ ዙሪያ ያላችሁ እናንተ ናችሁ የሰራችኝ። ትምህርት ቤት ያስተማሩኝ ሰዎች ናቸው የሰሩኝ። በእያንዳንዱ ጉዜና ህይወቴ ውስጥ በጣም ብዙ ሰዎች አሉ። የእናቴን የሚያክል የሚመስልም የለም። የማዬ ነገር በጣም ብዙ ነው። ስለማዬና ስለ ውብርስ ተስፋዬና ስለ ቆንጂት አንድ ቀን እናንተ በአንድ ፕሮግራም ምክንያቱም ለማንሳትም በጣም ይከብዳል። ከዛ ግን ደግሞ እነ ኤርሚያስ እነ መላክ ደግሞ ይነሳሉ። ነፍሳቸውን ይማር። በጣም ለኔ ትልቅ አስተዋጽኦ አላቸው። አማርኛ መምህሬ ሰላማዊት ወልደገሪማ በጣም ትልቅ አስተዋጽኦ አላት። ቤተክርስቲያን ያስተማሩኝ መምህራን በሙሉ ስማቸውን ለመጥራት ይከብደኛል። ሙሉ ሰንበት ትምህርት ቤቱ እኔ እንደሆነ ያደረጉ ናቸው። እኔ በጎ ካለኝ የነሱ ነው፣ መጥፎ ካለኝ ግን የኔ ነው ኤልያስ። ከዛ ቀጥሎ ግን እነሱ ሳያውቁኝ ያስተማሩኝ በጣም ብዙ ትልልቅ ሰዎች አሉ። ራሴላ ስላቀው በጣም ወደው ማከብረው የፊልም ባለሙያ ነው። የአትሌቱ ፊልም ዳይሬክተር ነው። አንድም ሌላ ዶክመንተሪ ያለው በጣም መንፈሱ በጣም ይገዛኛል። በአካል አንድ ሁለቴ አግኝቼዋለሁ። ሩቅ ነው። አቢ ፈንታ ፊልም ሰሪው በጣም የዘመቻ ድንግል ፍለጋ ሰሪ ነው። ከዛ ሄኖክ አየለ ደግሞ እንደ አባትም እንደ መምህርም እንደ ታላቅ ወንድምም እንደ ጓደኛም አለ። ከዛ ጂጂ ናት። ቴዲ አፍሮ ነው። እነዚህ ሰዎች በመንፈስ በጣም ይገናኙብኛል። አባባ ተስፋዬን ደግሞ ማንሳቱ ምንም ጥያቄ የለውም። አበበ ቢቂላም ለኔ በጣም በህይወቴ በጣም ትልቅ አስተዋጽኦ አለው። ጥላሁን ገሰሰም አስተዋጽኦ አለው። አስተዋጽኦ የሌለው ማን አለ? ጸጋዬ ገብረመድህን ዋናውና የአንበሳውን ድርሻ የሚወስደው ነው። ጸጋዬ ገብረመድህን ታውቃለህ፣ እኔ እናንተ በጣም ጥልቅ ፍቅር ነን። ያንተ ይበልጣል፣ ግድ የለም ለምን ቢበልጥም ይበልጣልና በጣም እነዚህ ሰዎች ደግሞ በኢትዮጵያዊነታቸው በአካልም በመንፈስም በመንፈስ ትስስራቸው በሚነኳቸው ነጥቦች አፈወርቅ ተክሌን ጨምሮ ሳሉን ይገናኙብኛል በነጥብና እነዚህ ሰዎች ሀገር ናቸው። እነዚህ ሰዎች አድባር ናቸው። እነዚህ ሰዎች የህይወት መስታየት ናቸው። እነዚህ ሰዎች በምሳሌነት እያነሳው እናቴን በአርአያነት ቤተሰቤን እያስቀደምኩ ለመሰራት የምሞክር ሰው ነኝ። በጥረት ውስጥ ያለው ሰው ነኝና ብዙ ሰዎች ያሉ ያላነሳ ናቸው። ግን ለሰሩን ሰዎች ሁሉ ደግሞ ምስጋና እናቀርባለን። ጓደኞችም ይሰሩሃል፣ ወንድሞችም ይሰሩሃል። ሚካኤል ግርማና ሜሮንን እንዴት አድርገው ነው ይሰሩኝ። እነ ዮሴፍ እና አቢ
አንተ ኤልያስ እንዴት አድርገህ ነው እኔን የሰራኸኝና በብዙ መልኩ መስገን ይገባልን። ሁሉንም ጓደኞቼን ስማቸውን የጠራውንም ያልጠራውንም ይገባል፣ እውነት ይገባል። 5 ፊልም 5 ሙዚቃ ነው 5 አልበም ነው ያልከኝ። እንዴት ነበር የተረጋገረው? ምንድነው ከ5 መጽሐፍ 5 ፊልም 5 ፊልም ከኢትዮጵያ 5 ፊልም ከውጭ 5 ፊልም እሺ 5 አልበም በቃ እሺ ብዙ ነው 20 እንደማለት እኮ እሺ ቶሎ መጽሐፈ መነኮሳት ፍኖተ አእምሮ ከፍተኛ ትምህርት ዘይቤ እሳቱ አበባ አበሻ ጀብዱ 5 መጽሐፍ ብዙ ነበር እንግዲህ አመለጠኝ። አትሌቱ ዘመቻ ድንግል ፍለጋ የመጨረሻዋ ቀሚስ ምርት 3000 የወንዶች ጉዳይ ቴዲ አፍሮ ጥቁር ሰው ጥላውን ገሰሰ አንዳንድ ነገሮች ጉራማይሌ ጂጂ ዣን ስዩም ሄኖክ ጉዳ ኢትዮጵያ አልበሙ ሶድላት ማዲንጎን በጣም ስለምወደው ከውጭ ፊልም ችልድረን ኦፍ ሄቨን ሶንግ ኦፍ ስፓሮ ሻውሻንክ ሪደምፕሽን ላይፍ ኢዝ ቢዩቲፉል ዘ ቦይ ኢን ዘ ስትራይፕድ ቢጃማ አንድ ልጨምር በእናት አንደኛው መጨመሩ በጣም ወደው ፊልም ነው ፎረስት ጋምፕ ነው። እነዚህን በጣም ወዳቸዋል። እናመሰግናለን ለምርጫዎቹ ሁሉ። አይ ቲንክ ያዩታል ይሰሙታል ብዬ አስባለሁ። አንተ ያሰብካቸውን ነገሮች በመጨረሻ አንድ ሙዚቃ ጋብዘንና እንለያያለን። እኔም አግዘኝ በደንብ እንደ ድሮ ድምፃውያን ትንሽ ጉንፋንም ይዞኛል። በጣም የምትወደው ሙዚቃ? እሺ ምናልባት ስትመጪ እንዳይጠፋሽ ቤቴ አሁንም እዚያው ነኝ የፍቅር እመቤቴ ጊዜን መስሏል ብለሽ ሐሳብሽ እንዳይጠም እንኳንስ ጸባዬ ምግቤም አልተለወጠም እስኪ መጥተሽ አይተሽ ናላሺ ይታዘበው በእድሜ ካልሆነ በሌላው እዚያው ነኝ እኔን እንዳታሚኝ አድራሻሽ ስውር ነው አንቺ ብትመጪ ቀላል ያለሁኝ እዚያው ነው ምናልባት ስትመጪ እንዳይጠፋሽ ቤቴ አሁንም እዚያው ነኝ የፍቅር እመቤቴ ጊዜን መስሏል ብለሽ ሐሳብሽ እንዳይጠም እንኳንስ ጸባዬ ምግቤም አልተለወጠም እስኪ መጥተሽ አይተሽ ናላሺ ይታዘበው በልሜ ካልሆነ በሌላው እዚያው ነኝ እኔን እንዳታሚኝ አድራሻሽ ስውር ነው አንቺ ብትመጪ ቀላል ያለሁኝ እዚያው ነው ለሐዘን ለፍቅር ለደስታ ለችግር ማነው የሚመረጥ ከሰው ወዲያ በምድር ዘመን ተበላሽቶ ሳይሆኑ ጨካኝ ፍጡራን ነበሩ ለፍጡር አዛኝ እውነት ርኅራኄ ቅንነት ደግነት እናት ነበራችሁ ለሰው ልጆች ሕይወት እናት ነበራችሁ ለሰው ልጆች ሕይወት ለሐዘን ለፍቅር ለደስታ ለችግር ማነው የሚመረጥ ከሰው ወዲያ በምድር ክፉ አይንካችሁ